ቀጥል አሁን ትችላለህ። ኦኬ እንግዲህ ስሜን መጀመሪያ ላስተዋውቅ። አዳሙ መንግስቴ እባላለሁ። የታሪክ አስተማሪና ተመራማሪ ነኝ። የተወለድክበት የተማርክበት አካባቢ በትንሹ ብታስተዋውቀን። እንግዲህ እኔ የተወለድኩት በአንገሻ ቋቁሳ ወረዳ በካፍታ ቀበሌ ነው። እንግዲህ እንደ ማንኛውም ሰው የትምህርት እድል ዘመናዊ የትምህርት እድልን የተከታተልኩት ከአንደኛ ክፍል እስከ አራተኛ ክፍል ብርጣ መሰረታዊ አንደኛ ደረጃ ትምህርት ቤት፣ አምስተኛ እና ስድስተኛ ክፍል ኡራና መሰረታዊ አንደኛ ደረጃ ትምህርት ቤት፣ ከዛ ከስድስተኛ ክፍል ጀምሮ እስከ ስምንተኛ ክፍል ደግሞ አገው ግምጃ ቤት አንደኛ ደረጃ ትምህርት ቤት፣ የከፍተኛ ሁለተኛ ደረጃ ትምህርቴን የተከታተልኩት እዛው አንከሻ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው። ከዛ በኋላ የሁለተኛ ደረጃ ትምህርቴን ካጠናቀቅኩ በኋላ ደብረ ማርቆስ መምህራን ትምህርት ኮሌጅ የመምህርነት ስልጠና ወስጄ እንግዲህ ስራዬን ሀብዬ የማስተማር ስራዬን የጀመርኩት በ1998 ዓ.ም ጃዊ ወረዳ ነው የተቀጠርኩት በአጋጣሚ። እንግዲህ ከዛ 2 ዓመት እዛ በረሃ አደገኛ የሆነ ቦታ ነው። 2 ዓመት ካገለገልኩ በኋላ ወደ አንገሻ በመዘዋወር እዛው አዘና አካባቢ ቆንዘና የሚባል ትምህርት ቤት ለ5 ዓመት አገልግያለሁ። ከዛ ቀጥሎም ኡራና በተወለድኩበት አካባቢ እንደገና ተመልሼ ለ3 ዓመት አገለገልኩ። መጨረሻም አንከሻ ከፍተኛ ሁለተኛ ደረጃ ትምህርት ቤት የታሪክ አስተማሪ ሆኜ አገልግያለሁ። አሁን ደግሞ እንጅባራ ከተማ አስተዳደር ዛጉዌ ከፍተኛ ሁለተኛ ደረጃ ትምህርት ቤት የታሪክ አስተማሪ ነው። በዚህ ሁሉ ሂደት ውስጥ መጀመሪያ እንግዲህ ከሰርቲፊኬት ነው የጀመርኩት የማስተማር ስራዬን። በዚህ በ18 ዓመት የአገልግሎት ዘመን ከሰርቲፊኬት ወደ ዲፕሎማ፣ ከዲፕሎማ ወደ ዲግሪ፣ አሁን በመጨረሻ ደግሞ ባህር ዳር ዩኒቨርሲቲ የሁለተኛ ዲግሪ በታሪክና ቅርስ አስተዳደር ትምህርት ተመርቄያለሁ ማለት ነው። በጣም ደስ ይላል። በጣም ደስ ይላል። እንደዚህ ወጥተው ወርደው እዚህ መድረስ ደስ ይላል። የሁላችንም ሂስትሪ እንደዛ ነው። የኔም እንደዛ ነው። አሁን ብንዘረዝር ጊዜው ስለሚያልቅ የመጀመሪያውን ቪዲዮ ያት አረጋ ካሳማን ናቸው የምትለዋ 12-13 ደቂቃ አለች። እሷ ትነግርሃለች። አንተም እንደዚያው ስርዓት በሌላ ጊዜ። እሺ አመሰግናለሁ። እስቲ እዚህ ውራናና አካባቢው ተወልደው እንዳደግ ነግረኸኛል እና በጣም ነው ደስ የሚለው። አሁን እንግዲህ ዛሬ የተገናኘ ነው ስለ ታላላቅ ሰዎች ማውራት ነው። ውራናና አካባቢው ጊዜ ስለሌለን ነው እንጂ እዚያው አካባቢ አድገው ተወልደው ያደጉ ሰዎችም አሉ። እንግዲህ በወቅቱ በጣም ታዋቂ የነበሩ ናቸው። ለምሳሌ እንደነ አቶ አልማው ደስታ ታዋቂ የነበሩ ናቸው። እንደነ አቶ አስራት አለምረው ሌላ ጊዜ እናወራበት ይሆናል። ዛሬ ግን የምንነጋገረው እጅግ በጣም ልብ የሚስብ ታላቅ ወይም ትልቅ ምርምር ነው የሰራው። ስለዚህ ትምህርት ማለት ይሄ ነው። በቃ አካባቢው ላይ ማተኮር ነው እና በጣም ደስ ይላል። እስቲ የአገው መምህራን ማህበርም አሁን በቅርቡ ተመስርቷል። አባል ነው እርሶ? አዎ እንግዲህ በዞናችን የማስተማር ችግር እንደሌለ ይታወቃል። በጣም በርካታ ምሁራን ያፈራ ነው የኛ አካባቢ። እነዚህ ምሁራንም ከሀገር ጀምሮ እስከ ዓለም አቀፍ ትልቅ ተቋማትን በመምራት በማደራጀት በትልቅ ዓለም አቀፍ ዩኒቨርሲቲዎች በማስተማር የሚታወቁ ናቸው። ይህንን ግምት ውስጥ በማስገባት በቅርብ ጊዜ አገው ስኮላርስ አሶሲዬሽን ወይም የአገው ምሁራን ማህበር የሚል ተቋቁሟል። እንግዲህ በተቋቋመ በአጭር ጊዜ ውስጥ በርካታ ስራዎችን እየሰራ የሚገኝ ማህበር ነው ይሄ። እኔም እንግዲህ እንደ አንድ የአካባቢ ተወላጅና ምሁር የዚህ ማህበር አባል ነኝ። ማህበር አባል ብቻ ሳልሆን ይሄ የአገው ምሁራን ማህበር በሚያሰራቸው የተለያዩ ተግባራት ላይ በቅርበት እየተሳተፍኩ የምገኝ ሰው። ለምሳሌ ከ2 ዓመት በፊት ልቀጥል። ለምሳሌ ያክል ከ2 ዓመት በፊት 2015 ዓ.ም የአገው ምሁራን ማህበር በዞኑ ያሉ መሰረታዊ ችግሮች ምንድናቸው በሚል ጥናት በማድረግ በተለይ ለመጀመሪያ ደረጃ ትምህርት ቤት ተማሪዎች የሪፈረንስ መጽሐፍ እጥረት አለ በዚህ በአገውኛ ሚዲያ። ስለዚህ ያንን ዶክተር ታምሬ በማስተባበር በትምህርት መምሪያ በኩል መጽሐፍ በማዘጋጀት ውስጥም ከፍተኛ ተሳትፎ አድርጌያለሁ። ከ3ኛ ክፍል እስከ 6ኛ ክፍል ያሉ በአካባቢ ሳይንስ፣ በቋንቋ፣ በማህበራዊ ሳይንስ፣ በተፈጥሮ ሳይንስ
ለተማሪዎች አጋዥ መጽሐፍት አዘጋጅተናል። 22 ምሁራን ነበርን በአጋጣሚ በዛን ሰዓት እና ትምህርት መምሪያው ነው ያስተባበረው በበላይነት። ስራው ተጠናቆ እንጅባራ ዩኒቨርሲቲ የፕሪንቲንግ ስራውን ሊሰራ ነው የተረከበው። በቅርብ ጊዜ መጽሐፍም ታትሞ ለተማሪዎች ይደርሳል የሚል እምነት አለኝ። በጣም ጥሩ። ስለዚህ አባል ብቻ ሳልሆን ኦኬ፣ በማህበሩም ከፍተኛ ተሳትፎ እያደረግኩ እገኛለሁ ልል ነው። በጣም ጥሩ፣ በጣም ጥሩ። ሌላ ጊዜ እናወራበታለን። ይህን በተመለከተ ራሱ አጀንዳ አድርገን እንግዲህ ጥሩ አጋጣሚ ስለሆነ እዚህ አካባቢ እንግዲህ በቅርቡ ነው እኔም እንግዲህ የሁላችንም ችግር ነው፣ ከዚያ ውጭ ነው የነበርነው። ዶክተር ታምሬ ጋር ሰሞኑን አውርተናል። ግን እዚህ አካባቢም እስኪ መስራት ያለብን ነገር ያለ ስለሚመስለኝ ምርምርም ስለሰራህ በቀጣይ ተገናኝተን የምናወራ ይመስለኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ ዛሬ ልናወራ በወሳኝነት የተገናኘ ነው እንግዲህ የታሪክ ትምህርትን የመረጥክበት የራስህ ምክንያት ይኖረዋል። በተለይም ግን ዛሬ የምናወራው ሁለተኛ ዲግሪ ላይ ምርምር ስትሰራ ስለ ሀገራችን ባለውለታ፣ ስለ ታላቅ ባለውለታ ስለ ክቡር ወሌ ቸኮል የምርምር ስራ ሰርተሃል እና እዚህ አካባቢ ላይ የክቡር ወሌ ቸኮልን ላይ ሪሰርች እንድሰራ ያነሳሳ ነገር ምንድን ነው? ምክንያቱ ምንድን ነው? እስኪ እና ተያያዥ ጉዳዮችን እናንሳ እስኪ። ዌል እንግዲህ እንደ ማንኛውም የአካባቢ ሰው እኔ ወሌ ቸኮልን ማውቀው በታሪክ ነው። አገው ግምጃ ቤት ገና በልጅነት ተማሪ እያለሁ ትልቁን ህንፃ ነው እንግዲህ ለመጀመሪያ ጊዜ አየሁት። ከዛ በፊት ብዙ ከተሞችን የማየት እድልም አልነበረኝም። ህንፃው እጅግ ያምራል። ይሄ ህንፃ እንዴት ተሰራ የሚል ጥያቄ ነው መጀመሪያ ማንሳት የጀመርኩኝ። እዚህ አካባቢ ላይ ይህን የመሰለ ህንፃ እንዴት ሊሰራ ቻለ ስል ብዙ ሰዎች የሚነግሩኝ ወሌ ቸኮል የሚባል ትልቅ ሰው እንዳለ። ባንኩን ማለት ነው? ለዚህ ህንፃ ባንኩን ማለት ነው? ባንኩን በወሌ ቸኮል አስተባባሪነት እንደተገነባ ሲነገር ከዛ በኋላ ወሌ ማን ነው የሚል በጭንቅላቴ መመላለስ ጀምሯል። ስለዚህ ወሌን የማወቅ ጉጉት ገና የጀመረ እኔ ገና የጁኒየር ተማሪ እያለሁ። ከዛ ስለ ወሌ ቸኮል እንደምታውቀው ብዙ ሰው ወሌ የሚባል ሰው አለ ከማለት በስተቀር ዲቴል የሆነ ኢንፎርሜሽን የለውም። ልክ ሁለተኛ ዲግሪን ከባህር ዳር ዩኒቨርሲቲ ስማር የሪሰርች ታይትል መረጣ ስንጀምር ስለዚህ ሰውዬ ባዮግራፊ መስራት አለብኝ፣ ወሌ ቸኮልን የግድ ማስታወስ መቻል አለብኝ የሚል ነው የመጀመሪያ ጥያቄ የተነሳው። እንግዲህ በዛን ሰዓት የነበሩ ብዙ ምሁራን፣ በሀገሪቱ ውስጥ ከፍተኛ ተሳትፎ ያደረጉ ምሁራን ታሪካቸው ተጽፎ ይገኛል። አንዳንዶች በራሳቸው ጽፈዋል፣ አንዳንዶቹ ደግሞ በሌላ ሰው ተጽፎላቸዋል። በተለይ በወሌ ጋር የነበሩ ሰዎች ብዙዎቹ ማየት ይቻላል። እነ ኮሎኔል ብርሃኑ ባዬ፣ እነ ሌተናል ጄኔራል አዲስ ተድላ፣ አሁን ደግሞ ፋሲካ ሲደልል፣ ሌሎችም እነ ኮሎኔል ፍስሐ ደስታ፣ እነ ጠቅላይ ሚኒስትር የነበረው ፍቅረ ስላሴ ወግድረስ፣ ራሱ ፕሬዚዳንቱን ጨምሮ መንግስቱ ኃይለማርያም በጊዜው የነበረውን አጠቃላይ ታሪካቸውን በራሳቸው መጽሐፍ መልክ አዘጋጅተዋል። ኦር ኤልስ ደግሞ በዛን ዘመን የነበሩ ትልልቅ ሰዎች በሌላ ሰው ተጽፎላቸዋል። ኢንተርኔት ስፈልግ ወሌ ስለሚባለው ሰው ምንም የተጻፈ ነገር የለም። ስለዚህ ከነዚህ ሰዎች እኩል ሀገር ያገለገለ፣ ዓለምን የጠቀመ፣ ከሀገር አልፎ ዓለምን የጠቀመ ሰው ነው። ስለዚህ ለምንድን ነው የዚህ ሰውዬ ስራ ለሚቀጥሉት ትውልድ የማይተላለፍ የሚል ጥያቄ ነው መጀመሪያ የተነሳው። ስለዚህ መስራት አለብኝ የሚል ቁርጠኝነት ወስጄ ከጎግል ስፈልግ ምንም ማስረጃ አላገኘውም። ብዙ ሰዎች እንደውም ሪስክ አትውሰድ የሚል ነገር ሁሉ መክረውኛል። ያው መመረቂያ ጽሁፍ ብዙ ጊዜ ዲሌይ ያደርጋል መረጃውን ካላገኘ። በተለይ እኛ ትምህርት ደግሞ አርካይቭ ይፈልጋል። ማስረጃ ከሌለ ናሬሽን ነው የሚሆነው። ስለዚህ ማስረጃ አታገኝም። በራስ ላይ ሪስክ አትውሰድ ብለው የመከሩኝ ሰዎች ሁሉ አሉ። የፈለገ ጊዜ ይወስዳል እንጂ እኔ የተነሳውበት ዓላማ ነው። ስለዚህ ነገር መስራት አለብኝ ብዬ ተነሳው። ቀላል አልነበረም ስራውን ለመስራት። በጣም ብዙ ቻሌንጆች ገጥመውኛል። እንግዲህ የመጀመሪያ ገና ስራውን ለመጀመር ቤተሰብ ማፈላለግ ነበረብኝ። በቅርበት መረጃ ሊሰጠኝ የሚችል ቤተሰብ ማፈላለግ ነው የመጀመሪያው ስራ። ከዛ ግምጃ ቤት ሂጄ እህቱን ያገኘኋት፣ ማሆይ ጉዳይ ትባላለች። በዚያው አጋጣሚ ለማስተላለፍ ሂጄ እንዲህ ነው ብዬ በጓደኛ አማካኝነት ሳገኛት ከ30 ምናምን ዓመት በኋላ ማላከህ ነበር ያለች። ለሌላ መጥፎ ነገር መሰላት። ይህን ሂጄ ሳስታውስ ሰውየው ሙቷል፣ ተረስቷል። በዚህ ጉዳይ ላይ ማንም አንስቶ አያውቅም። ከ30 ምናምን ዓመት በኋላ መጀመሪያ ኢህአዴግ የደርግ ባለስልጣን ነው በሚል ቤተሰብን ጭምር ያሰቃየበት ነው። እሱም እስር ቤት የገባበት ነው። ወላጅ አባቴም በእርጅና ዘመኑ የተንገላታበት ነው። ዛሬ ደግሞ ከ30 ምናምን ዓመት በኋላ ማን ልኮ መጣህ ነበር ያለች።
አይደለም እኔ የመጣሁት ለወንጀል ለተንኮል አይደለም፣ ልሰራ ነው፣ ልመራመር ነው፣ መጽሐፍ ልጽፍ ነው፣ ትውልዱ እንዲያውቀው ለማድረግ እንጂ ለተንኮል አልመጣሁም ብዬ ብዙ ካግባባት በኋላ አይ እንግዲያውስ መረጃው እኔ የለኝም፣ መረጃው ሊኖር የሚችለው ከሌሎች ሰዎች ነው በሚል ፕሮፌሰር ተሰማ ቸኮል እዛው አሜሪካን ሀገር ሜሪላንድ ዩኒቨርሲቲ ግሎባል ካምፓስ አጀሰንት ፕሮፌሰር ነው። እሱ ጋር ነበር የተገናኘ ነው ለመጀመሪያ። ሰውየውም በጣም ደስተኛ ሆነ። ራሳቸውም ለመጻፍ ቤተሰቦቻቸው ለመጻፍ ብዙ ጊዜ ሞክረው እንዳልተሳካላቸው፣ አሁን ደግሞ በተለይ በታሪክ ባለሙያ ይሄ ታሪክ መጻፉ እጅግ እንደሚያስደስታቸው፣ ከዛ በኋላ ራሳቸው የሚችሉትን ሁሉ እንደሚያግዙኝ እንደሚረዱኝ ቃል ገብተውልኝ ከዛ በኋላ ስራው ተጀመረ እልሃለሁ። በጣም ጥሩ ደስ ይላል። በጣም ሲፈለግ የነበረ መረጃ በዋናው ሰው ነው የተገኘው። እውነት ለመናገር ትልቅ ስራ ነው የሰራው። መማር ማለት ይሄ ነው። መማር ማለት አካባቢን ማወቅ፣ አካባቢ ላይ ያለው ችግር መፍታት ነው እና አሁን አንተ ያሳየው ለምሳሌ በምሁራን በኩል ቅድም ያነሳው ሌላ ጊዜ የምናወራበት አሁንም የሰራው ትልቅ ነገር ነው። ሂስትሪ ነው የተማርኩት። እንግዲህ እኛ ሂስትሪ መማር ማለት የተጻፈውን ብቻ ማስተማር ብቻ ሳይሆን አካባቢ ላይ ያለውን የጎላ ነገር ትውልዱ እንዲያውቅ ማድረግ ነው እና ይህን ነገር ስለሰራ እጅግ በጣም በእውነት በግሌ ኩራትም ይሰማኛል። ልትደነቅ ልትወደስ ይገባሃል። የተጻፈውን ስለነ አታቱርክ ስለ ሌላ ሂስትሪ ማስተማር ሳይሆን አንተ ሌላ የእኛን አካባቢ አታቱርክ ፈልገህ ነው ያገኛቸው። ስለዚህ ደግሞ የሰራው ስራ እውነት ትውልድ ሊያመሰግንህ የሚችል ነው የሚል ነገር ነው ያለኝ። ስለዚህ የእሳቸው ቤተሰብንም እንዲሁ በቀላሉ አነስተሃል። ከዚህ ጋር በተያያዘ መንገድ የኋላ እንዳንረሳው የእሳቸው አሟሟት ጋር በተያያዘ መንገድ ኋላ ዲቴሉን እንሄድበታለን። አንዳንድ ነገር ይነሳል። ታመውን ይላሉ፣ መንገድ ላይ ነው ይላሉ። ኢቭን ሲታይ ፒኤችዲም የሰሩ አልመሰለኝ በዚህ አእምሯቸው እና ለምን ይሆን እስቲ አንሳቸው። እንዲያው ለማወቅ ስለፈለግኩ ነው ለራሴም እንዲጠቅመኝ። ወሌ ቸኮል ማንኛውም ሰው እንደሚያውቀው በዘመናዊ ትምህርት እጅግ ራሳቸውን ያሳደጉ ከሚጠበቀው ጊዜ በላይ ቀድመው ትምህርታቸውን የሚያጠናቅቁ እንዲሁም በታሪኩ ላይም እንደጻፍኩት ከሆነ የመጀመሪያ ደረጃ ትምህርታቸውን ያጠናቀቁት ገና በ4 ዓመታቸው ነው። እንግዲህ ትምህርት ቤት እንዴት እንደሄዱ በደንብ ባክግራውንዱ ላይ በደንብ ይተነተናል። እንግዲህ ወሌ በልጅነቱ ጀምሮ እድለኛ አልነበረም። ገና የ5 ወር ህፃን እያለ ነበር እናቱ የሞተችበት። ከዛ በተለምዶ የእንጀራ እናት ብለን በምንጠራት ጡት እየጠባን ያደገ። ከዛ ቀጥሎ እንደ ማንኛውም የአካባቢ ህፃናት የአብነት ትምህርት ነው የተከታተለው እዛው ግምጃ ቤት ማርያም ቀኝ ጌታ ተሰማ ጋር አብነት ትምህርት ሲከታተልም እጅግ የተወደዱ በጣም ፈጣን ከተባለው ጊዜ ቀድመው የተሰጣቸውን ተግባርና ስራ የሚያጠናቅቁ እና የተመሰገነላቸው ናቸው። የዘመናዊ ትምህርት ፍላጎቱ ከፍተኛ ስለነበረ ወደ አያቱ ቤት ነበር ጠፍቶ የሄደው እንጅባራ ጊዮርጊስ። አባቱ በአጋጣሚ የንግድ ስራውን የሚያከናውን ስለነበረ ሽንዲ ለንግድ ስራ በሄደበት ዘመናዊ ትምህርት ፍለጋ ነው ወደ እንጅባራ ጊዮርጊስ ወደ አያቱ ጠፍቶ የሄደው። አባቱም እጅግ በመቆጣት ሊመልሰው ሲሄድ አያቱ በፍጹም ልጄን እኔ ያስተምረዋለሁ ሙሉ ኃላፊነት ወስዳለሁ ብላ እንጅባራ ጊዮርጊስ ነው እንግዲህ በዛን ሰዓት እንግዲህ ትምህርት የነበረው እንጅባራ ላይ ነው። አሮጌ እንጅባራ ብለን በተለምዶ በምንጠራው አካባቢ ነው ትምህርት የነበረው። የዚህ የግምጃ ቤት አካባቢ ልጆች ሁሉ ተመላልሰው እዛው ነው የሚማሩ የነበሩ። ዓመተ ምህረቱን ማስታወስ እንችላለን? 1938 ዓመተ ምህረት ነው ትምህርት ቤቱ የተገነባው። 33 ወሌ ትምህርት ቤት የገባው 1946 ዓመተ ምህረት ነው። በ13 ዓመቱ ነበር ዘመናዊ ትምህርት ላይ የተቀላቀለው። በ4 ዓመት በፍጥነት ትምህርቱን በመጨረስ ሃይ ስኩል ደግሞ በእኛ አካባቢ በዛን ሰዓት አልነበረም። አፄ ኃይለስላሴ በጣም የተሻሉ ለሚባሉ ተማሪዎች እንግዲህ አፄ ኃይለስላሴ ዘመናዊ ትምህርትን ለማስፋፋት ከፍተኛ ፍላጎት የነበራቸው መሪ ከመሆናቸው ጋር አንጻር የውጭ ሀገርና የሀገር ውስጥ የትምህርት እድል ስኮላርሺፕ ይሰጥ ነበር እና በየአካባቢው ያሉ ጎበዝ ተማሪዎችን መልምሎ ለሁለተኛ ደረጃ ትምህርት ለኮሌጅ ብሎ ደግሞ ውጭ ሀገር ለዩኒቨርሲቲ ሁሉ ይልክ ስለነበረ የዚህ እድል ተጠቃሚ ነው ወሌ። 8ኛ ክፍል እንደጨረሰ ተወዳድሮ ወደ ደብረ ማርቆስ ንጉስ ተክለ ሃይማኖት ሁለተኛ ደረጃ ትምህርት ቤት ነበር የሄደው። እዛም እጅግ የተመሰገነ ትጉ ጎበዝ ታታሪ ተማሪ ነው። እንዲሁም አንዳንድ ሰዎችን ደብረ ማርቆስ አነጋግሬ እንዳገኘሁት ከሆነ አንድ በጊዜው የሚነገር ጥቅስ ሁሉ ነበር ይባላል። ደብረ ማርቆስ ላይ ትምህርቷን ወሌ ይማራት ወይም መማርን እንደ ወሌ ነው
እየተባለ በአካባቢው ይሞካሽ የነበረ ሰው ነው። ከዛ በመቀጠል የሁለተኛ ደረጃ ትምህርቱንም በከፍተኛ ውጤት በማጠናቀቅ ወደ አዲስ አበባ ዩኒቨርሲቲ ወደ ዛሬው አዲስ አበባ ዩኒቨርሲቲ ወይም ለጊዜው የቀዳማዊ ኃይለሥላሴ ዩኒቨርሲቲ ነበር የሄደው። ግን በዛን ሰዓት ቀጥታ ተማሪዎች ዩኒቨርሲቲ መግባት አይችሉም። ዩኒቨርሲቲ ከመግባታቸው በፊት ፍሪ ሰርቪስ መስጠት መቻል አለባቸው ለሀገሪቱ እና በጊዜው የሀገር ግዛት ሚኒስቴርና ትምህርት ሚኒስቴር ተብሎ የሚጠራው ተቋም ዩኒቨርሲቲ ለሚገቡ ተማሪዎች የነፃ አገልግሎት እንዲሰጡ ግዴታ ይጥላል። በዛ ምክንያት ወሌ ማስተማርን ነበር የመረጠው እና ኢሉባቡር ተመድቦ 3 ዓመት አገልግሏል። ከዛ ተመልሶም አዲስ አበባ ዩኒቨርሲቲ ለመማር ሲመለስ የህይወት ዘመን ጓደኛውን ፋሲካ ሲደልልን ነበር ያገኘው። ያው በአጋጣሚ እጣ ሲደለደል ፋሲካ ጋር ተዋውቋል። ፋሲካ ወደ አርሲ ነው የተመደበ፣ ወሌ ደግሞ ወደ ኢሉባቡር ነው የተመደበው። ሲመለሱ ሁለቱም አዲስ አበባ ዩኒቨርሲቲ የፊልድ መረጣ ሲደረግ ወሌ አስተማሪ መሆን እንዳለ በአስተማሪነት መቀጠል ፈልጋለሁ ነበር ያለው። ግን ፋሲካ ሲደልል ነው ኢኮኖሚክስ መማር መቻል አለብን በሚል በኢኮኖሚክስ ትምህርት ተቀላቅለዋል እና በዩኒቨርሲቲ በከፍተኛ ውጤት የተመረቀ የማዕረግ ተመራቂ ነው። በጊዜውም ከንጉሥ አፄ ኃይለሥላሴ የእጅ የወርቅ ሰዓት ተሸላሚ ነበረ እና ከዛ ቀጥሎም 1 ዓመት ብቻ እንዳገለገለ ወደ ውጭ ሀገር ሂዶ በጊዜው ማሳቹሴትስ አሜሪካ ዊሊያምስ ኮሌጅ ዲቨሎፕመንታል ኢኮኖሚክስ ተመርቆ ተመልሷል። ከዛም በመንግስት አገልግሎት ነው ብዙ ዘመኑን ያሳለፈ። ፒኤችዲ አልሰራም። ምክንያቱም በጊዜው በነበረው በደርግ መንግስት 24 ሰዓት ለሀገራቸው ነው የሚያገለግሉት። እነዚህ ሰዎች የግል ጥቅም የሚባል የላቸውም፣ ለራሳቸው አያስቡም። እንደ ሌላው ኢኮኖሚ መገንባት ራሳቸውን የማሳደግ ፍላጎት አልነበራቸውም። በጊዜው 24 ሰዓት የወሌ ትልቁ ጉዳይ የነበረው ሀገርን ማገልገል ነው። የፒኤችዲ ትምህርት አልተማሩም። የመማር አቅም ስለሌላቸው ሳይሆን ሀገር የማገልገል ከፍተኛ ፍላጎት ስለነበራቸው እንጂ ከዚህም በላይ መማር የሚችል አቅም ችሎታ ያላቸው ሰው መሆኑ ማንም ይመሰክርላቸዋል። በጣም ጥሩ። ስለ አሟሟታቸው እስኪ በትንሹ። አሟሟታቸው እንግዲህ ወሌ ያው ከ19 እንግዲህ አብዮቱ ከፈነዳበት ጊዜ ጀምሮ እስከ ደርግ መንግስት ውድቀት ኦልሞስት ለ17 ዓመት በደርግ ዘመን ከፍተኛ የመንግስት የስራ ኃላፊነቶችን ይዞ ያገለገለ ሰው ነው። ከዛም ልክ ደርግ እንደወደቀ እንደማንኛውም የደርግ ባለስልጣን ከፍተኛ አደጋ ተጋርጦባቸው ነበረ። እስር ቤት ነው እንግዲህ ታስረዋል። ሁሎችም እንደሚታወቀው በደርግ ጊዜ የነበሩት ባለስልጣናት አንዳንዶቹ ከሀገር ያመለጡ አሉ። ለንደን ለድርድር የሄዱት ብዙዎቹ በስተዛው ወደ አሜሪካ ወደ ተለያዩ አውሮፓ ሀገሮች ሄደዋል። የኢህዴሪ ፕሬዚዳንት የነበረው ኮሎኔል መንግስቱ ኃይለማርያምም ሀገር ጥለው ሸሽተዋል። ሌሎች ሀገር ላይ የቀሩት ከፍተኛ እንግልት ደርሶባቸዋል በኢህአዴግ መንግስት እና እነ ወሌ እነ ፋሲካን ሂጄ ኢንተርቪው ቤታቸው ድረስ ነው የሰራሁት። ፋሲካ ምን ላይ ነበር የሰሩት? ምን ኃላፊነት ላይ? ሲደልል ወሌ ጋር ነው አብረው የገቡት ስራ። መጀመሪያ በሀገር በዚህ በናሽናል ኢኮኖሚክ ፕላን ኮሚሽን ነበር የሚሰሩ የነበሩት። ከዛ በኋላ የዘመቻ መምሪያ ኃላፊ ነበር። የሚኒስትሮች ምክር ቤት ሰብሳቢ ነው። የኢህዴሪ ፕሬዚዳንት ልዩ የኢኮኖሚ አማካሪ፣ ከዛም ምክትል ጠቅላይ ሚኒስትር ሆኖ ያገለገሉ በጣም ከፍተኛ ተሰሚነትና ዝና የነበራቸው ሰው ነው ፋሲካ ሲደልል። ቤታቸው እንግዲህ የወሌ ደግሞ ላይፍ ሎንግ ፍሬንዱ ነው። ገና ከተማሪነት ጀምሮ እስከ መጨረሻው ድረስ እስከ ለተሞቱ ድረስ የወሌ በጣም የቅርብ ጓደኛ ከሚባሉት ሰዎች አንዱ ነው። አጠቃላይ መረጃውንም ቤታቸው ድረስ ሂጄ ነው ኢንተርቪው ያደረጉት። አዲስ አበባ አሉ። መጽሐፍም ጽፈዋል። አሁን የሻሞላው ትውልድ የሚባል መጽሐፍ እና እስር ቤትም ወሌ ጋር 9 ዓመት አብሮ አሳልፈዋል። 9 ዓመት ነው የታሰሩት። 9 ዓመት ነው የታሰሩት አለም በቃኝ እና ስለ አጠቃላይ ሁኔታ ሲተርኩ ልክ የደርግ መንግስት ከወደቀ በኋላ ራሳቸውን ለማዳን ወደ ጣሊያን ኤምባሲ ነበር የሄዱት። እነ ፋሲካ ሲደልል፣ ወሌ ቸኮል፣ ኃይሉ ይመኑ፣ እነ ኮሎኔል ብርሃኑ ባዬ፣ እነ ሌተናል ጄኔራል አዲስ ተድላ፣ እነ ሌተናል ጄኔራል ተስፋዬ ገብረ ኪዳን ጣሊያን ኤምባሲ ነበር ሄደው የተጠለሉት። ከዛ በኋላ ኢህአዴግ ምንም አላረጋችሁም፣ በዓለም አቀፍ ጋዜጠኞች ፊት ረከባለሁ፣ ምንም አይነት ጉዳት አይደርስባችሁም ሲል እነ ሌተናል ጄኔራል አዲስ ተድላ እነ ኮሎኔል ብርሃኑ ባዬ አንወጣም ብለው እዚያው ጥገኝነት ጠይቀው ነው የቆዩት። 32 ዓመት ይመስለኛል ባለተሳሳት፣ የዛሬ 2 ዓመት አካባቢ ነው የወጡት። ከዛ
ኃይሉ ይመኑ ግን በፍጹም እንደዚህ አይነት ነገር መቀበል የምችልበት ህሊና የለኝም በሚል ራሱን በሽጉጥ ነው ያጠፋው። ወሌ ቸኮል እና ፋሲካ ሲደልል ግን ነው ህጋዊ የሆነ ፍትህ ማግኘት መቻል አለብን። እኛ ለሀገራችን የሰራ ነው፣ እኛ ሀገራችንን የጎዳ ምንም ነገር አልሰራንም በሚል ለኢህአዴግ እጃቸውን ሰጠው። ወደ ቃሊቲ አካባቢ ተወስደው ስልጠና ከወሰዱ በኋላ ለመቃኝ 9 ዓመት ታስረዋል። እዛው እስር ቤት እያለም ወሌ ቸኮል ከፍተኛ የሆነ ኮንትሪቢዩሽን ለእስር ቤቱ ሲያደርግ እንደነበረ ነው እንግዲህ መረጃዎች የሚያሳዩት። ትምህርት ቤት እስከ መገንባት፣ ብዙዎችን እስከ ማስተማር፣ በርቀት ትምህርት የዲግሪ ባለቤት ሁሉ ያደረጓቸው ሰዎች እንዳሉ መረጃው ያሳያል። አብረው ታስሮ የነበሩ ሰዎች ምስክርነታቸውን ሰጥተዋል። እስር ቤቱ እጅግ ቆሻሻ የነበረ ነው። ራሳቸው ግን በቀን 2 ጊዜ በሳሙና ያስጸዱ እንደነበረ፣ አብረው የታሰሩ ሰዎች የኢኮኖሚ ችግር ያለባቸውን የህብረት ስራ ሱቅ በመክፈት ራሳቸውን በገቢ እንዲደጉሙ የማድረግ ኢቨን እስር ቤት ላይ ሆነው የበጀት ሲደለድል የነበረ ወሌ በመንግስት ኃላፊነት ብቻ አይደለም እስር ቤት ላይም ሆኖ ሀገር ያገለገለ ሰው። ከእስር ቤት ከወጣ በኋላም የግላቸውን አፍሮ ፒኤልሲ የሚባል ካምፓኒ አቋቁሞ ራሳቸውን ሲደጉሙ ነበረ። መጨረሻ ግን የሳምባ ካንሰር ተገኝቶባቸው ደቡብ አፍሪካ ድረስ ሄደው ታክመዋል። መጨረሻ ላይ ግን ህክምና ውጤት አላመጣም እና 1997 ዓ.ም ሀያት ሆስፒታል ህክምናቸውን ሲከታተሉ ቆይተው ነው ህይወታቸው ያለፈ እንጂ ከሌላ ጋር ከምን ጋር የሚገናኝ ምክንያት የላቸውም። ሄራልድ ጋዜጣ ሪሰርች ላይም አያይዋለሁ። በጊዜው ሄራልድ ጋዜጣም አሟሟታቸውን ዘግቧል። ቅድስት ሥላሴ ቤተክርስቲያን ጓደኞቹ፣ ዘመዶ፣ ቤተሰቦቹና የስራ ባልደረቦቹ በተገኘበት የቀብር ስነስርዓታቸው ተፈጽሞላቸዋል። ግምጃ ቤት አዲስ አበባ ቅድስት ሥላሴ ካቴድራል። ስለዚህ ሳይፈቱ ነው ማለት ነው የሞቱት? ተፈተዋል። የተፈታው በ1992 ዓ.ም ከስር የተፈታው 1983 ታሰረ። 9 ዓመት እስር ከጨረሰ በኋላ 1992 በነፃ ነው የተፈታው። ምንም አይነት የክስ ማስረጃ አልቀረበበትም፣ ፍርድም አልተሰጠም፣ ፍርደኛም አልሆነም። እስከ 9 ዓመት ግን ያለምንም ምክንያት ታስረዋል። 1992 ተፈተው እስከ 1995 በግል ስራ ራሳቸውን ያስተዳድሩ ነው የነበሩት። አፍሮ ፒኤልሲ የሚባል ኮንሰልቲንግ ካምፓኒ ነበራቸው። ከዛ 1997 በህመም ነው ከተፈታ ከ5 ዓመት በኋላ የሳምባ ካንሰር ተገኝቶባቸው ደቡብ አፍሪካ ጆሃንስበርግ ድረስ ህክምና ተከታትለዋል። አዲስ አበባ ሀያት ሆስፒታልም ህክምና ተከታትለዋል። መጨረሻ ላይ ከተፈቱ ከ5 ዓመት በኋላ ነው ህይወታቸው ያለፈ። ኦኬ፣ በጣም ጥሩ መምህር አዳሙ፣ ተመራማሪ አዳሙ፣ እንግዲህ የእሳቸውን ጉዳይ በተመለከተ አሁን በዚች ትንሽ ደቂቃ ዝርዝርን ስለማንጨርስ ያው መምህር አዳሙ መንግስቴ የጻፉት የሪሰርች መጽሐፍ አለ። ማንም ስለ ክቡር ወሌ ቸኮል ተጨማሪ መረጃ ማግኘት የሚፈልግ ካለ ጉግል ውስጥ ገብቶ ያንን መረጃ ሰነድ ማንበብ የሚችል እንደሆነ ነው የሚገባኝ። አመሰግናለሁ። እንግዲህ ፖለቲካ ትርፉ ይህ ነው። ይህ የፖለቲካ እንግዲህ የሚሰሩ ጭንቅላቶች ነው የሚታሰሩት። እንግዲህ ፖለቲካ አንዳንድ ጊዜ ኮንሲኩዌንሱ ይህ ነው። 9 ዓመት ይህን የመሰለ ጭንቅላት ያላቸው ሀገርን ያለሙ ሀገር ሊያለሙ የሚችሉ ሰዎች እስር ቤት ገቡ ዘንድ እንዳይማክን ደግሞ የባከን እንዳይሆን ደግሞ ያደረጉት ጥረት እጅግ በጣም የሚገርም ነው። እንግዲህ ጽሁፉን ጽፋችሁታል። እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው ስለ እነዚህ ታላላቅ ሰዎች ስለጻፋችሁ። መምህር አዳሙ፣ ተመራማሪ አዳሙ፣ በበኩሌ በራሴ በኩል እጅግ በጣም ልትከበር ይገባል እና አሁን ጽሁፉን ጽፋችሁታል። ከዚያ እንደዚህ ላሉ ሰዎች ላልተነገራቸው ሰዎች እንግዲህ ሁሉም ሰው ታሪክ አለው። እኔም አንተም እዛ ገጠር ያለው አርሶ አደርም ታሪክ አለው። ግን ስለዚያ ታሪክ የሚናገር ስለዚያ ታሪክ የሚጽፍ ሰው የለም። ስለዚህ በየአካባቢው ያለ ሰው እንደነዚህ አይነት ታሪኮችን ፈልፍሎ አውጥቶ ትውልድ እንዲማር ከማድረግ ረገድ በጣም ትልቅ ክፍተት ነው ያለው እና ለወደፊት እኚህ ታላቅ ሰው ለወደፊት ትምህርት ማነው የትውልድ መማሪያ ወይም ማስተማሪያ ይሆን ዘንድ ምን ሊደረግላቸው ይገባል ብለህ ትመክራለህ ተመራማሪ ወይም መምህር አዳሙ? ምክንያቱም አሁን ተቋማት ችግር የለብንም። በየገጠሩ
ትምህርት ቤት አለ። ያ ትምህርት ቤት አካባቢ ያለ መምህርም የየአካባቢውን ታሪክ መጻፍ ይችላል። ከፍ ስንል ደግሞ በእኛ አካባቢም ለምሳሌ አሁን ቅድም ያነሳነው ምሁራን ማህበርም አሁን ኦልሬዲ ቅድም የጀመራችሁት ነገር አለ። እንጅባራ ዩኒቨርሲቲም በትልቁ አለ። አሁን መምህራን ኮሌጅም አለ። በርካታ ተቋማቶች አሉ። ስለዚህ እኚህ ሰው የበለጠ ትውልዱ መማሪያ ማስተማሪያ ይሆን ዘንድ ምን ይደረግላቸው ማለት እንችላለን? በጣም ጥሩ ጥያቄ ነው። ወሌ ቸኮል እንግዲህ አካባቢ ላይ ስሙን ከማወቅ በዘለለ ማንም ታሪካቸውን እስከዛሬ ድረስ በጉልህ አያውቅም። ወሌ ቸኮል በዓለም አቀፍ መድረኮች ኢትዮጵያን የወከለ ትልቅ ዲፕሎማት ናቸው። በተለይ በንግድ በኢኮኖሚ ኢትዮጵያን ብቻ ሳይሆን አፍሪካን የወከሉ በተለይ ዓለም ንግድ ምክር ቤት ናይሮቢ በተካሄደ ጊዜ ገና ወሌ የውጭ ንግድ ሚኒስትር ሆነ በተሾመ ጊዜ ጀምሮ ነው የአፍሪካ የንግድ ምክር ቤት ምክትል ፕሬዝዳንት፣ በአመቱ የአፍሪካ የንግድ ምክር ቤት ፕሬዝዳንት ሆኖ በዓለም አቀፍ ደረጃ ለአፍሪካ ጥቅም ነው ሲደራደሩ ብዙ ዘመናቸውን ያሳለፉት። ከዛ ቀጥሎም በዓለም አቀፍ በተለያዩ ዓለም አቀፍ አይኤምኤፍ በሚያዘጋጃቸው መድረኮች ኢትዮጵያን አፍሪካን የወከሉ እጅግ ትጉህ ኢኮኖሚስት፣ ተደራዳሪ፣ ዲፕሎማት ይህን የአመራር ብቃታቸውንም በመመልከት 1981 በፈረንጆቹ ዓለም አቀፍ ቲንክ ታንክ አዋርድ ወይም ጎልድ ሜርኩሪ አዋርድ ልዩ ተሸላሚ ናቸው። ይሄ ብቻ አይደለም። ካምብሪጅ ዩኒቨርሲቲ ሜሪት ኦፍ ዲስቲንጉሽድ አቺቭመንትስ ኦፍ ዘ ይር በሚል ከፍተኛ ሽልማት አበርክቶላቸዋል። ትውልዱ ይህን በደንብ መረዳት ማወቅ ያስፈልጋል። ወሌ በቀላሉ በአካባቢ ዝም ብሎ ስም ብቻ አይደለም። ኢትዮጵያን ወክለው በተለያዩ ዓለም አቀፍ መድረኮች የኢትዮጵያን ስም ያስጠሩ፣ የኢትዮጵያን ጥቅም ያስከበሩ፣ በትልቅ ዓለም አቀፍ ተቋማት ሽልማት ያገኙ፣ በዓለም ላይ የታወቁ ኢኮኖሚስት፣ ተደራዳሪ፣ ዲፕሎማት ናቸው። ስለዚህ ትውልዱ ከዚህ በመነሳት ምን ማድረግ መቻል አለበት ሲባል አንደኛ መማሪያ ነው። ትውልድ መማር መቻል አለበት። ከዚህ በዛን ሰዓት ያን ያህል ትምህርት ባልተስፋፋበት ሀገራችን በዘመናዊነት ባልታነጸችበት ዘመን ያን ያህል ወጥተው አካባቢያችን ሀገራችንን እና አፍሪካን ጭምር ያስጠሩ ሰው በቀላሉ መረሳት የለባቸው። ስለዚህ አሁን ያለው ትውልድ ስማቸውን ማስታወስ ይጠበቅበታል። እንግዲህ ብዙ ጊዜ እኛ ሀገር በቁም ሰዎችን የማመስገን ልምድ የለንም። ከዚህ አልፎ እኚህ ሰው ግን ከሞቱ በኋላም ስማቸው ኦልሞስት ወደ መረሳት ቢያንስ በሀገራችን ላበረከቱት አስተዋጽኦ ስማቸው መነሳት መቻል አለበት። አይተው ከሆነ ሪሰርች ላይ አፔንዲክስ የተጻፈ አለ። በመንግስቱ ኃይለማርያም አንደኛ ደረጃ የኒሻን ተሸላሚ ናቸው። አብዮቱን በመታደግ በተለይ ደርግ ከመጣ በኋላ የማክሮ ኢኮኖሚ ማሻሻያዎችን በመስራት ኢትዮጵያ የተሻለ ኢኮኖሚ እንድታገኝ ምንድነው የላንድ ፕሮክላሜሽን 1975 የወጣውን የመሬት አዋጅ በማርቀቅ የአራተኛው ዓመት የአምስት ዓመት የኢኮኖሚ ፕላን በማዘጋጀት በመንግስቱ ኃይለማርያም እጅግ የተወደዱ ሽልማት ሲሰጣቸውም የመጀመሪያ ደረጃ የኒሻን ተሸላሚ ነበሩ። በዓለም አቀፍ ደረጃ የጎልድ ሜርኩሪ አዋርድ ተሸላሚ፣ የካምብሪጅ ዩኒቨርሲቲ ዲስቲንጉሽድ አቺቭመንት ኦፍ ዘ ይር በሚል ልዩ ተሸላሚ ሰው ናቸው። ለአካባቢያችንም ቀላል ስራ አይደለም የሰሩት። አሁን ላይ የምንመካበትን የአገው ግምጃ ቤት ባንክ ግምጃ ቤት እንዲተከል ያደረጉ እሳቸው ናቸው። መንገድ አሰርተዋል። ከከሳ ግምጃ ቤት ከግምጃ ቤት ሻግኒ ያለው በጊዜው ስካይፕ አሁን በዘመናዊ የምንጠራውን ስካይፕ የሚባለውን ስልክ ግምጃ ቤት አምጥተው ያስተከሉ። በጣም ብዙ ነገር ነው፣ ዘርዝሮ መጨረስ አይቻልም። ወሌ ለአካባቢ ያበረከተው አስተዋጽኦ በጣም ብዙ ነው። ስለዚህ እሳቸው ያን ያህል በህይወት ዘመናቸው አካባቢውን አገልግለዋል። አሁን እኔ የምመላለስበት አካባቢ ላይ በጣም ሁለት ትልቅ ወንዞች አሉ፣ ኩላንቲና አዮ ወንዝ። በዛን ሰዓት ማህበረሰቡ እጅግ ነበር የሚቸገር የነበረው። በየጊዜው በውሃ ሙላት ከብቱ ይወሰድበታል፣ ሰው ይወሰዳል። ሰዎች ገበያ በቀላሉ ደርሰው መመለስ አይችሉም። ድልድይ አሰርተው መንገድ አሰርተው የአካባቢን ማህበረሰብ ከችግር ያላቀቁ ሰው ናቸው። ስለዚህ ማህበረሰቡ እኚህን ሰው ቢያንስ አሁን ማስታወስ መቻል አለብን፣ መዘከር መቻል አለብን፣ ጊዜው አሁን ነው በሚል ተነሳስተናል። ስለዚህ
በቀላሉ ስማቸው እንዲታወስ ለማድረግ ብዙ ነገሮች አሉ። እንግዲህ አሁን ግምጃ ቤት አካባቢ በጣም ትልቅ ሰዎች አሉ። ይሄን ኢኒሼቲቭ ወስደው ይሰራሉ የሚል እምነት ነው ያለኝ። እነ ጋሽ ሞላ በቀላሉ ይህን በማስተባበር በዚህ አጋጣሚ ጥሬን ሁሉ ማስተላለፍ ፈልጋለሁ። ስለዚህ ለእሳቸው መንገድ በመሰየም ሐውልት በመትከል የተማሩ ሰው ናቸውና ሌላውም ትውልድ እንዲነሳሳ ቤተ መጻሕፍት በማዘጋጀት በተለይ እንጅባራ ዩኒቨርሲቲ ደግሞ ኢኒሼቲቭን መውሰድ መቻል አለበት። አሁን ብዙ ዩኒቨርሲቲዎች የአካባቢያቸውን ሰው ያስታውሳሉ። ስለዚህ እኚህ ደግሞ ምሁር ናቸው፣ የተማሩ ናቸው። ስለዚህ እንጅባራ ዩኒቨርሲቲ ብዙ ነገሮችን ማድረግ ይቻላል። እንዲያው አሁን ለምሳሌ ለመናገር ካልሆነ በስተቀር ዩኒቨርሲቲው ኢኒሼቲቭ ወስዶ ይሰራል የሚል እምነት አለኝ። የጀመራቸው ጥሩ ነገሮችም አሉ። ለምሳሌ ጂጂን በዘፈን በአርቲስትነት የምትታወቀዋን የክብር ተሸላሚ አድርጓል። ክብር ዶክትሬት ሰጥቷል። ኔክስት ስቴፕ ሊሆን ይችላል የሚል ተስፋ አለኝ። ህንፃን መሰየም ይቻላል። በተለይ ወደ ኢኮኖሚስት ናቸውና በቢዝነስ እና ኢኮኖሚክስ ፋካልቲ የራሳቸው ህንፃ ቢሰየምላቸው፣ አዳራሽ ቢሰየምላቸው፣ በግቢ ውስጥ የተለያዩ እሳቸውን ሊዘክሩ የሚችሉ ተግባራት ቢከናወኑ መልካም ነው። ትውልድ ይማራል። የትናንትናውን ማስታወስ ካልቻልነ ነገን ማየት አይቻልም። ለዛሬ መሰረቶች ትናንት ናቸው። ስለዚህ እኚህ ሰው ደግሞ በጊዜው ከፍተኛ አበርክቶ ያበረከቱ በመሆናቸው የአካባቢ ማህበረሰብ፣ ዩኒቨርሲቲው፣ መምህራን ትምህርት ኮሌጅ ይህን ኢኒሼቲቭ ወስደው ይህን ስም ማስታወስ ቢቻል መልካም ነው። ለሰሩት ስራ ብዙ እንኳ ባይሆን በጊዜው እንኳን እውቅና መስጠት ባይቻል አሁንም ስራቸው ከመቃብር በላይ ነው ብሎ ለትውልድ ለማስተማር ይህንን ነገር ይሰራሉ የሚል ሙሉ ተስፋ አለኝ። በጣም ጥሩ፣ እጅግ በጣም አመሰግናለሁ። እንግዲህ መነካካት ጥሩ ነው። የሆነ ነገር ነካካን፣ ከዛ በኋላ በተግባር የሆነ ነገር ፌስቡክ ላይ ለቀቁ። ከዛ መጨረሻ ላይ ዋናው ሰው ተገኘ ማለት ነው። ዋናው ሰው ተመራማሪው አዳሙ መንግስቴ ተገኘ ማለት ነው። ስለዚህ በቅንነት ነው የመጣው። በነገራችን ላይ እኔም እዚህ ያለሁና መወያየት እንችላለን የሚል በራስ ጊዜ ነው እውነት ከጥቂት ሰዎች በዚች ሚዲያ በፈቃደኝነት በራሳቸው ጥያቄ ወደዚህ ለመምጣት ፈቃደኝነት ካሳዩት አንዱ አንተ ነህና እጅግ በጣም ላመሰግን እፈልጋለሁ። ያስቀመጥካቸውን ነገሮች እንዳለን መወስዳቸው እንግዲህ ይህ ነገር በትንሹ ነው የሚያሳየው እንጂ ስለሳቸው ብቻ አይደለም። እንደነሳቸው የሰሩ ሰዎች ለሀገር የሰሩ ሰዎች በሀገር አቀፍ ደረጃ የሚሆን በአካባቢያችን በዞን ደረጃ ቢታወሱ ጥሩ ነው የሚል ነው እኛው የምናነሳው። እንግዲህ ክቡር ወለ ቸኮልን አነሳን እንጂ እጅግ በጣም በርካታ የአካባቢያችን የዞናችን የሀገራችን ባለውለታዎች ይኖራሉ። ይህን ደግሞ በዋናነት ምርምር ላይ የሚሰሩ ሰዎች አሉ፣ ተቋማት አሉ። ይህን ኢኒሼቲቭን ደግሞ እንግዲህ ያልጀመሩት ነው ከሚል ሳይሆን የበለጠ እንዲሰሩበት ለመምከር ያክል ነው። ለምሳሌ ዳንግላ አሁን ለምሳሌ አንድ ትምህርት ቤት አለ ሁሌ የሚነሳ መንገሻ ጀንበሬ ሃይስኩል የሚባለው በጣም ታዋቂ ነው። ለምንድን ነው መንገሻ ጀንበሬ የተባለው? ታሪካቸው ወደ ትምህርት ቤቱ በዚህ ለምን ተሰየመ የሚል ነገር ጥያቄ ብታነሳ በቀጣይ ደግሞ ያንን ነገር እንድናውቅ የሚያነሳሳን ነገር አለ። እንግዲህ እሱን እናየዋለን በሂደት። ግን እሳቸው ልክ እንደዚሁ የሆነ ሰው ጋር ሳወራ ፎቶ ጉግል አድርጎ ምናምን ሰው ላከልኝ ማለት ነው። በሰሩ ስራ ነው፣ ዲቴሉን አላወቁም። በሰሩ ስራ ነው ያ ትምህርት ቤት ይሰየም። ቢውልዲንጉ ተሰራ፣ ስያሜው ግን በዛ ታላቅ ሰው ስም ተሰጠ ማለት ምንድን ነው ያወጡት ውጭ? የወጣ ውጭ የለም። ግን ያ ሰው ወይም እኒህ ሰው እጅግ በጣም ትልቅ ሰው ስለነበሩ ኮንትሪቢዩት ያደረጉት ነገር ስለሚኖር በእሳቸው ስም መሰየሙ የእሳቸው የሰሩትን ስራ እኔም ልክ እንደሱ ሆናለሁ እንደሳቸው ሆናለሁ የሚል ተማሪና ትውልድ እንዲነሳሳ የበለጠ ኢንከሬጅ እንዲደረግ የሚያገለግል ስለሆነ በእሳቸው የሰሩ ስራ አንተም በሪሰርች ላይ እንደጠቆምከው አሁንም እንዳነሳው ብዙ ሰው ያነሳል። ጋሽ በላ በቀለ ጋር ባለፈው አውርተናል። ልክ አንተ እንዳልከው ነው። መንገድ ቢሰየም፣ ላይብረሪ ቢሰራ፣ በቃ ወጪ የማያስወጣ ነገር ቢደረግ፣ አንዳንድ ጊዜ ፌስቡክ ላይም እንጅባራ ዩኒቨርሲቲ የሆነ ካምፓስ ወይም የሆነ ፋካልቲ እንደዚህ በእሳቸው ስም ቢሰይም ምናምን ይላሉ እና ብዙ ነገር ነው ያነሳኸው። በቀጣይ ደግሞ ምን መደረግ አለበት ያልከው ነገር እንዳለ ነው የምወስደው። ምክንያቱም የሆነ ነገር በእሳቸው ቢሰየም ምንም ያመጣው ነገር የለም፣ ተጨማሪ ነገር ነው የሚሆነው። የተሰራውን የሆነ ለምሳሌ የሆነ አዳራሽ ሰርተ ከሆነ ያንን አዳራሽ በእሳቸው ብሰይም ምን ችግር አለ? በቀጣይ ደግሞ ሌላ ነገር ጠንካራ ከሆነ ደግሞ ሌላ ነገር ሰርተን በእሳቸው ስም እንሰይማለን ብንል ምን ችግር አለ? ስለዚህ
እዚህ ሀገር አንዳንድ ጊዜ ምን ያለው መሰለ ምንም አይነት ወጪ ሳይወጣ የሆነች ትንሽ ነገር ምንም እኮ አትረባም እኮ በቃ እንጨትም እንበል የሆነ ሁለት ብረቶች እንደዚህ ቀጫጭኖችን አቁሞ ዴዲኬትድ ቱ ሴኔተር ምናምን ብለው እዚያ ጋር ይተክላሉ መንገድ ላይ ምንም ህንፃ ሳይሰራ ምንም አይነት ወጪ ሳይወጣ የሆነች ነገር ቢልቦርድ ነገር ነው። ከዛ ዴዲኬትድ ቱ ሴኔተር ምናምን ዴዲኬትድ ቱ ሰምበዲ ብለው ይጽፋሉ ማለት ይህ ለማስታወስ ሰው እስካሰበ ድረስ ይሄ በጣም ከባድ ነገር ስላልሆነ በቀጣይ ይህንን እንግዲህ ተቋማት መናገርማ ኦልሬዲ እኔም እየተናገርኩ ነው። አንዳንድ ዩቲዩበሮችም ለመናገር እየሞከሩ ነው። የእናንተንም ነገር ወስደው እኔም ልክ እንደዚህ ወደ ኢንተርቪው ለመምጣት ዝግጅት ማድረጋችንን አይተው የተቀነጫጨበ ወሬ በማይመጥን መንገድ ማለት እነሱ ለወደፊት ቢያስቡበት ጥሩ ነው። የሰውን ስራ እንዲሁ ቀንጨብ አድርገው ወስደው ያልሆነ ነገር በተለይ አገው ሚዲያ ነው አሁንም ይህንን ያነሳው። ቢያንስ ከታች እንኳ ፉትኖት እንኳ የተወሰደበት ቦታ እንኳ የወሰዳት በተግባር የጻፈውን ነው። በተግባር የጻፈውን በተግባር እንኳ ቢያንስ ከዚያ ከታች ላይ ኃይለማርያም ምናምን የሚል ነገር ጽፏል እና ምንጭ እንኳን የለው እውነት ለመናገር። ሁለተኛ በሚመጥን መንገድ አለም የቀረበው። ሁለተኛ የሆነ ነገር በሚወሰድ ጊዜ ምንጭ እንኳን መጠቀስ መቻል አለበት። ከዚህ በፊት እንግዲህ ሚዲያዎችም ቢሆን እኮ እንዲጠነክሩ እንፈልጋለን። እኛ ዩቲዩብ እንኳን የለንም እኮ እውነት ለመናገር። አሁን ሚዲያ እንደዚህ አይነት መልዕክት አሁን በዚህ አይደለም የሚተላለፈው የነበረ። በእርግጥ አሚኮም ሰርቶበታል። በቀጣይ ደግሞ ከአንተ ጋርም ተገናኝታችሁ የምታወሩ ይመስለኛል። እና ከዚህ በፊት የአርቲስት አስማማው በለው አዲስ ሙዚቃ አዲስ ክሊፕ ተሰርቶ እኔ እንትን ላይ ነበረ በሆነ ነገር ተነጋግረን የተጫነው ወዲያውኑ አውርዶ አገው ሚዲያ የሚባለው ራሱ ላይ ጫነ ማለት ይህ በጣም አሳፋሪ ነው። አገው ከሆነ የአካባቢ ያቺ የዩቲዩብ ባለቤት አገው ከሆኑ ከአገውነት ስነ ምግባር የሚመነጭ አይደለም። ብዙ ጊዜ እዛ የወደች አጭር ቪዲዮም ሰርቼ ማስቀምጫለሁ። እንደገና ደግሞ ኮመንት ማድረግ ያለው ይቅርታ እንኳን ጠይቅ ብዬ ስቲል አሁንም ሌላ ነገር ደገመ ማለት ነው። እና የበለጠ ሌላ ስራ መስራት ይችላል። ከሰሩ በኋላ የወሰዱትን ነገር ደግሞ ፉትኖቱ ላይ ወይም ማስታወሻ ላይ ቢጻፍ ጥሩ ነው የሚለውን ነገር ለማንሳት ነው። ዞሮ ዞሮ ግን እነዚያ ነገሮች መነካካታቸው ባለቤቱን እንድናገኝ ያግዞናል። እና አሁን ያስቀመጠው ነገር በተለይ ቀጣይ ጉዳያችን መነጋገር አለ ሚዲያ እየጋበዙ አንተን እየጋበዙ እኔም የሆነ ቦታ ላይ የወጣው መናገር ምናምን አይደለም። ልብ ያለው ሰው እኚህን ሰው በምን መንገድ እናስታውሳቸው በሚለው ጉዳይ ላይ የሆነ ፓናል ውይይትን በለው የሆነ ነገር የሚያዘጋጅ ሰው ያስፈልጋል። ዩኒቨርሲቲው ነው፣ ወረዳው ነው፣ ዞኑ ነው፣ እንግዲህ እያንዳንዱ ያስብበት ማለት ነው። ስለዚህ እናንተ የምታቀርቡ ይችን በአጭሩ የምታቀርቡ ወይም ፕሬዘንት የምታደርጉ ሰዎች አላችሁ፣ ምንም ችግር የለም። በቀጣይ ግን ምን እናድርግ የሚለው ነገር ላይ መወያየት አለብን ብሎ የሚነሳሳ ሰው ያስፈልጋል። በጣም ጥሩ ነገር ነው ያነሳው እና ከፕሮፌሰር ተሰማ ወሌ ጋር ግንኙነት ያላችሁ ይመስለኛል እና ምናልባት ስለ እሳቸው አውርታችሁ ከሆነ እሳቸው ምን ይላሉ እስኪ? አዎ እንግዲህ ጋሽ አረጋ ያነሳው በጣም መልካም ነገር ነው። እንግዲህ ሪሰርች በባህሪው ዋይድ ሬንጅ ነው። በጣም ይህ ሪሰርች ሲሰራ በጣም ብዙ ሰዎች ጋር አስተዋውቆኛል። ብዙ ልምድ እንዳገኝ ያገዘኝ፣ ብዙ ነገር እንድማርበት ያደረገኝ ነው። በጣም ነው የማመሰግነው። በዚህ በመስራቴም እኔ ሁሌ እኮራለሁ። አሁን ሌሎች ሰዎችም ያ ማለት ግን ይሄ ያለቀ ስራ ነው ማለት አይደለም። እኔ በራሴ ጥረት ባለኝ አቅም ከተደበቀበት ነገር አውጥቻለሁ። በትንሹም ቢሆን አሁን ያለው ትውልድ ወሌን እንዲያነሳ አሁን በየፌስቡኩም በየዩቲዩቡ ምናምን አሁን ያለው ትውልድ እንዲያወራ ለማድረግ ሞክሬያለሁ። በጣም መልካም ነው። ይሄ ቢያንስ የተረሳው ያ ትውልድ ያላስታወሰው ወሌ የሚባል ማን ነው ብሎ ሰው እንዲነጋገርበት ማድረግ ትልቅ ነገር ነው። ይሄ በጣም ደስተኛ ነኝ። በዚህም ግን ትልቁ ነገር መሆን ያለበት ሪሰርች ማለት ዝም ብሎ ተሰርቶ ሸልፍ ላይ የሚቀመጥ አይደለም፣ ሊደበቅም አይደለም የሚሰራው። በዛ አጋጣሚ ባህር ዳር ዩኒቨርሲቲም ያው እዛ ዌብሳይት ላይ ተለቋል። ፖርታል ላይ መውጣቱ ጥሩ ነው፣ ለሪደርስ ይቀርባል። ዝም ብሎ አሁን ለምሳሌ በዛ ባይለጠፍ ባይወጣ ኖሮ ይሄ ሪሰርች በእኔ ሳጥን ወይም በእኔ ሻንጣ ውስጥ ነው የሚቀመጠው፣ አብዛኛው አንባቢም አያገኝም። ስለዚህ በዛ መንገድ መውጣቱ፣ ሰዎች በፌስቡክ ማዘዋወራቸው፣ በዩቲዩብ መስራታቸው መልካም ሆኖ እያለ አንድ መረሳት የሌለበት አካዳሚያዊ ዲሲፕሊን ግን አለ። እንግዲህ ይህን የሚሰሩ ሰዎች የተማሩ ናቸው ብለን ነው የምናስበው። ፌስቡክ ላይ የሚጻፉ፣ ዩቲዩብ ላይ የሚጫኑ፣ ዶክመንተሪ የሚሰሩበት መቼም ያልተማረ ሰው አይደለም ይህን የሚሰራው። የተማሩ የአካዳሚክ ዲሲፕሊን የሚያውቁ እንዴት መስራት እንዳለባቸው ጠንቅቀው የሚረዱ ሰዎች ናቸው። አጉል ፖፑሊስት ቺፕ ፖፑሊስት ለመሆን ፍላጎት ካልሆነ በስተቀር ሳይት ያድርጉ። ከዚህ በተሻለም አሻሽሎ መስራት ሁሉ ይችላሉ።
ምንም ችግር የለውም። እኔ ጀመርኩት እንጂ አልጨረስኩትም። ሪሰርች ደግሞ ያለቀለት ነገር አይደለም፣ አይጠራም። ተሻሽሎ መስራት ይቻላል። እኔ የሄድኩበት ርቀት አጭር ሊሆን ይችላል። ከዚህ በበለጠ አሻሽሎ ማዘጋጀት ማቅረብ መብታቸው ነው። ግን ሁልጊዜ መረሳት የሌለበት ነገር ግን አካዳሚክ ዲስሆነስ የሚለውን ግን መከተል መቻል አለባቸው። ፕላጃሪዝም ነው ይሄ። ሰውን ይጠልፋል፣ ወደፊት የተሻለ ነገር እንዳንሰራ ያደርጋል፣ ራሳቸውም የተሻለ እንዳያዩ ያደርጋል። ሰው የሰራውን ስራ ኮፒ አድርገው ዝም ብሎ የሚለጥፉ ከሆነ የራሳቸው ኮንትሪቢዩሽን ኦልሞስት ነን ነው ማለት ነው። ለመማርም ለማወቅም እነዚህ ሰዎች ምንም ዝግጅት የላቸውም። እውነት ለመማር ከተፈለገ፣ እሳቸውን ማስታወስ ከተፈለገ፣ ትውልድ እንዲማር ከተፈለገ ከዚህ በላይ መስራትን ነው የሚያስፈልገው እንጂ እኔ የሰራሁትን ስራ ብቻ እየመላለሱ እዚያው መፖሰት እየመላለሱ እዚያው መለጠፍ ኢት ኢዝ ናቲንግ፣ ምንም አያደርግላቸውም። ይሄማ ዋንስ ተሰርቷል እኮ በቃ ሰርቼዋለሁ፣ ባለኝ አቅም ሙሉም ይሁን ጎደሎ ሰርቼዋለሁ። እሱ አይደለም የሚፈለገው። ከዚህ በላይ መስራት። በምን እናስታውሳቸው? ትውልዱ በምን እንዲያስታውስ እናርጋቸው? እንዲያውም ከነዚህ ሰዎች የሚጠበቀው አነሳስተን የሆነ ነገር ሐውልት እናቁሙለት፣ ጎዳና ይሰይምለት፣ ላይብራሪ ሰርተን መጽሐፍ እናሟላ፣ በዩኒቨርሲቲ ላይ የሆነ ነገር እንዲሰየም እናድርግ ብሎ መነሳሳትን ነው መፍጠር መቻል ያለባቸው በጭንቅላታቸው ላይ እንጂ ዋንስ የተሰራን ስራ አንስቶ መለጠፍ ለእሳቸውም አይጠቅምም፣ ራሳቸውም ምንም አልተማሩም፣ ለመማርም ዝግጅት አለመኖሩን ነው የሚያሳየው። ስለዚህ ሲለጠፍ እንኳ ሶርስ መጠቀስ መቻል አለበት። የማን ስራ ነው? ማን ነው የሰራው? ሪኮግናይዝ ቢደረግ ምንም ነውር የለውም። ትናንት አሚኮ የሰራውን ዘገባ ይቻላል። ስታንዳርድ ማለት ይሄ ነው። በደንብ ተንትነው አቅርቧል። መጨረሻ ላይ ሶርሱ ማን ነው የሚለውን በትክክል አስቀምጧል። ስለዚህ ዩቲዩብ ላይ 10-20 ሰው ተመልካች ለማግኘት ኦር ፌስቡክ ላይ 10-20 ተመልካች ለማግኘት ላይክ ለማግኘት መሯሯጥ አይጠቅምም። ምንም የሚጠቅም ነገር የለውም። ከዚህ በተሻለ ለመስራት መዘጋጀት፣ የራሳቸውን ኮንትሪቢዩት ማድረግ ነው የሚያስፈልገው። ስለዚህ በዚህ አጋጣሚ ይህን የሚሰሩ ሰዎችም የተሻለ ነገር ለመስራት እንዲነሳሱ ራሳቸውን እንዲያዘጋጁ ለመምከር ነው። ከዚህ በመቀጠል ፕሮፌሰር ተሰማ ጋር በቅርበት ነው የምንገናኘው። ይህን ስራ ስንሰራም በተለይ በጊዜው የነበሩ ትልልቅ ባለስልጣናትን ፈልጎ በማግኘት ኢንተርቪው እንድሰራ ብዙ ነገሩን ያደረገልኝ እሱ ነው እንጂ እኔ በእኔ አቅም በዛን ሰዓት የነበሩ ሰዎችን የማግኘት ምንም እንትኑ የለኝም፣ ኤክስፖጀሩ የለኝም። እነ ፋሲካ ሲደልልን፣ እነ ኮሎኔል እንዳለ ተሰማን አሁን የዛሬ ዓመት ሞተ እንጂ እዚህ የፍኖተ ሰላም አካባቢ በደርግ ዘመን እጅግ የታወቁ የሴኪሪቲ አባል የነበሩት ዶክተር አስማማው ቀለሙ፣ እስር ቤት አብሮ የነበሩት አቶ ተስፋዬ ይመስለኛል፣ ስሙን በትክክል ባላስታውስም፣ አሜሪካን ሀገር ካሉት ሰዎች ጋር ሁሉ በማስተዋወቅ በጊዜው የነበሩት የደርግ መንግስት የባህል ቱሪዝም እና መገናኛ ሚኒስትር የነበሩት አቶ አበበ ወርቁ፣ በጊዜው የነበሩት እነ መርሴ እጅጉን፣ እነ ዶክተር አሻግሬ ግለጡን፣ እነ አቶ ካሳ ገብሬን በማነጋገር መረጃውን ያጠናቀረልኝ ያገዘኝ፣ እነዚህን ሰዎች እንዳገኝ መንገዱን የከፈተልኝ፣ ከሰዎቹ ጋር ያስተዋወቀኝ፣ ብዙ ነገር ያደረገልኝ ፕሮፌሰር ተሰማ ነው። በዚህ አጋጣሚ በጣም ላመሰግን እፈልጋለሁ። ፕሮፌሰር ተሰማ ባይኖር ኖሮ ይሄ ስራ አሁን በምናየው መልክ ላይዘጋጅ ይችል ነበር። ምክንያቱም እነዚህን ሰዎች የግድ ማነጋገር አለብን፣ መረጃውን ማግኘት መቻል አለብን። ስለዚህ እኔ ዝም ብዬ ሄጄ እነዚህን ሰዎች ላግኛችሁ ብል ማንም ፈቃደኛ አይደለም። ስለዚህ እነዚህን ሰዎች በማግባባት በማነጋገር ሪሰርች የሚሰራ ሰው አለ አግዙት ብሎ መረጃ እንዲሰጡ እንዲተባበሩ በማድረግ ከፍተኛውን ስራ ሰርቷል። አሁንም በቅርበት ነው የምንነጋገረው። ምን ማድረግ አለብን የሚለውን በቅርበት በየጊዜው እንነጋገራለን። ፕሮፌሰር ተሰማም አይዞ ቀጥል ነው የሚለኝ ሁልጊዜ። አሁን በነገራችን ላይ ወደ መጽሐፍ መልክም እየተቀየረ ነው። በቅርቡ ያው እንግዲህ ከእግዚአብሔር ጋር መጽሐፉ ለንባብ ይበቃል የሚል ተስፋ አለኝ። ትውልዱ እንዲያነብ፣ እንዲያው፣ እንዲመራመር ሪሰርቹ ወደ መጽሐፍ እየተቀየረ ኦልሞስት አሁን ፈርስት ድራፍት አልቋል። እግዚአብሔር ቢፈቅድ እንግዲህ የዛሬ ዓመት መጽሐፉን ለንባብ አበቃለሁ የሚል ተስፋ አለኝ። ስለዚህ አሁንም በሚደረጉት ነገሮች ሁሉ ከጎናችን ነው። የተደራጀ አቅም ያለው ቡድን ተፈጥሮ ይህን ነገር ወደ ግብ ማድረስ የሚቻልበት መንገድ ካለ በየትኛውም መንገድ ለማገዝ ከምገልጸው በላይ ናቸው። ቤተሰቦችም አሉ፣ እሱ ብቻ አይደለም። የወሌ ልጆች አሉ፣ 2 ልጆች አሜሪካን ሀገር። አንዱ ኢኮኖሚስት ነው፣
አንዷ ቺፍ ሳይንቲስት ናት። ለማገዝ ለመተባበር እጅግ ዝግጁ ናቸው። ስለዚህ አሁን እኛ እዚህ ያለው አካባቢ ላይ ያለ ሰው አስተባብሮ ይህን ነገር ወደ ስራ መቀየር ብቻ ነው የሚጠበቅብን። በዚህ ደግሞ እኛ አካባቢ ያሉ ሰዎች አይታሙም፣ ያሳፍራሉ ብዬም አላስብም። ብዙ ነገሮችን የሚያስተባብሩ ሰዎች አሉ። እስካሁን ድረስ አለመነሳቱ በዚህ ልክ እሳቸውን የሚያነሳ ሰው አለመኖሩ እንጂ ሰዎቹ ረስተውት አይደለም፣ ማድረግ የሚቻልበት አቅም አለ። አሁን ግን ነገሩ እየተነቃቃ ነው፣ ቫይራል እየሆነ መጥቷል። በማህበራዊ ሚዲያው፣ በዩቲዩቡ ትናንት ደግሞ አሚኮ ዘግቦታል። በጣም ይሄ መልካም ጅማሮ ነው። ወደፊትም ሌሎች ሚዲያዎችም ይህን ይሰራሉ የሚል ተስፋ አለኝ። ስለዚህ አካባቢ ማህበረሰብ ተባብረን የጋራ አቅም ፈጥረን እነኚህ ነገሮችን ማስታወስ ከቻልነ የኛ ልጆቻችን ልጅ ልጆቻችን ሁሉ ተስፋ የሚያደርጉበት ትውልድን የሚያነሳሳ አስፓይሬሽን የሚፈጥር ነገር በመሆኑ ለማገዝ ብዙ ሰዎች ጎናችን ላይ አሉ። ስለዚህ ከኛ የሚጠበቅብን አሁን ይህን አቅም ወደ አንድ ማምጣት ብቻ ነው፣ ማደራጀት ነው፣ ፎርማል ማድረግ ብቻ ነው እንጂ የሚጠበቅብን ይህን ነገር ለመስራት ብዙ ሰዎች አሉ። በዚህም በተለይ አሁን በዚህ በአንድ ዓመት ውስጥ አለሁ የሚሉ ብዙ ሰዎች ተፈጥሯል። እንደኚህ ናቸው ወይ ወሌ የሚባሉ። እኛ ከስም በዘለለ ምንም እናውቀው ነገር የለም። በዓለም አቀፍ መድረክ በሀገር በናሽናል ሌቭል፣ ኢንተርናሽናል ሌቭል፣ በኮንቲነንታል ሌቭል ይህን ያህል የታወቁ በጊዜው በተለያዩ መጽሐፍት ሳይት የተደረጉ የተለያዩ ዓለም አቀፍ ሽልማቶችን የተቀበሉ እንዴት እንደዋዛ ዝም ብለን እናልፋቸዋለን? ይህን ሰው እንዴት እንዳልሰሩ ዝም ብለው ይቆጠራሉ? ብዙ ነገር ለሀገራቸው ያበረከቱ ናቸውና መስራት አለብን የሚል ትውልድ እየተፈጠረ ነው አሁን። ስለዚህ ቤተሰቦቻቸውም ይህን ነገር ለማድረግ ወደ ኋላ የማይሉ ሁልጊዜ ዝግጁ መሆናቸውን ላረጋግጥ እፈልጋለሁ በዚህ አጋጣሚ። በጣም ጥሩ ተመራማሪና መምህር አዳሙ፣ እንግዲህ መማር ማለት ይሄ ነው። እውነት ለመናገር የሰራው ነገር ቀላል ነገር አይደለም። መጽሐፉ ተጻፈ፣ ማን ነው ሪሰርቹ ተጻፈ። ኦልሬዲ እንግዲህ የተፈቀደው ቀን ስላለ እስከዛሬ ድረስ ብዙም አልተነሳም። በሆነ ምክንያት አሁን እዚህ ደረጃ ላይ ደርሷል። እንግዲህ እኔም በአቅሜ ባለ ማን ነው የእሳቸው እና የዶክተር ቅጣው እጅጉ ጉዳይ እንዲያው ምንም ሚዲያ የተከታዩ ቁጥር ሊላይ ይችላል፣ ግን ቁም ነገሩ ነው ወሳኙ ከሚል ደፍሬ የክቡር አቶ ወሌ ቸኮልና የዶክተር የናሳ ተመራማሪ የሆኑት የቅጣው እጅጉ ታሪክ ሊነገር ይገባል የሚል በድፍረት ተናግሬያለሁ። በነገራችን ላይ ይቅርታም አልጠይቅም። በነገራችን ላይ ማንሳት የተገቢ ነው። ተከታይ እንግዲህ ማንን ነው የሚከተለው እናውቀዋለን። ቁም ነገሩን አለም ተከታዩ የሚከተለው የራሱ መንገድ አለ። ዞሮ ግን ቁም ነገርን እስካወራን ድረስ አንድ ሰው የሚኖር 10 ሰው የሚኖር ይሄው ትክክለኛ ሰዎች ጋር እየተገናኘን ስለሆነ አሁን ደግሞ በእኛ ደረጃ የምናወራው ነገር ሳይሆን ከፍ ባለ ደረጃ መወራት አለባቸው። እንግዲህ ዋና ባለቤቶቹም ተገኝተዋል። አሁን የምናወራው ስለነ ቸኮል ቤተሰብ ነው የምናወራው። ባለቤቶቹ ተገኝተዋል፣ እነ ፕሮፌሰር ተገኝተዋል፣ ልጆቻቸውም ተገኝተዋል። ስለዚህ ይህንን በተመለከተ እነሱም ጭምር ገፍተው መጥተው ይህንን ነገር እዚህ እናድስ ማለት መቻል አለባቸው። እንግዲህ የሚዲያ ስራ የሆነ ነገር መለኮስ ነው ዋናው። ከዚህ በላይ ልሂድ ብልም አቅሙም የለውም። ስለዚህ ዋናው አጀንዳ አሁን ተፈጥሯል። ይህን አጀንዳ ግን ቴክ ኦቨር ማድረግ የሚችል ሰው መፈጠር መቻል አለበት። ዞን ደረጃም የሆነ ኮሚቴ ልትለው ይችላለህ፣ ወይም እነዚህ አሁን ያነሳናቸው ቤተሰቦቹ ሊሆኑ ይችላሉ፣ ዩኒቨርሲቲው ሊሆን ይችላል፣ ወረዳው ሊሆን ይችላል፣ ዞኑ ሊሆን ይችላል። ይሄ እንደመነሻ አነሳን እንጂ በነገራችን ላይ እጅግ በርካታ የአካባቢያችን የሀገራችን ሰዎች አሉ፣ ታሪካቸው ስራቸው ሊነገርላቸው የሚገባ የሚል ነው በሰፊው ልናወራበት የምንችል። ስለዚህ ባለቤት ነኝ ይህን ነገር አሁን እንዳልከው አንተ አለህ፣ በተግባርም እዚያ ምንም በተግባርም አሉ። ልክ ባለፈው ይህንን ነገር ከየትም ወስደው ይህንን በመለጠፋቸው ነው እዚህ አንተ ጋር የተገናኘ ነው። በነገራችን ላይ እንዳልነው የነሱ ስራ ዲስከሬጅ ማድረግ አይደለም። እነዚህ በሶሻል ሚዲያ ላይ የሚሰሩት ስራ ለምሳሌ እንደነ በተግባር ያሉት ኢቭን ቅድም ያልኩት አገው ሚዲያም ቢሆን እንፈልገዋለን እኛ። ስራ በሚሰራ ጊዜ ግን ሪሶርስ መጠቀስ መቻል አለበት የሚል ነው። እኔ በተግባር ጋርም ተነጋግረናል። በነገራችን ላይ እዛ ጋር የተጻፈ መጽሐፍም አለ፣ እሱ ለመጥቀስ ሞክሬያለሁ። ሌላው ደግሞ ከዚህም የወሰድኩት የሚል ነገር ደግሞ ጠቅሻለሁ እና ከዚህ አንጻር የእሱን ኋላ ነው እንዲያውም ያየሁት እንጂ ከመጽሐፌ በፊት እንዲያውም አላየሁትም ነበረ የሚል ነው። ዞሮ እሱ ጋር ተነጋግረናል። ግን በቦልድሌ እንዳልከው አንድ ሰው የሆነ መረጃ በሚጽፍ ጊዜ ሪሶርሱ ወይም ሶርሱ ቢጠቀም የሚለው ነገር እንዳለ ነው።
እና አሁን ቅድም ያልከው ነው። ይህንን አቅም እንዴት እናሰባስበው ነው ቁም ነገሩ አሁን ያለው። ማውራት ምናምን አይደለም። ኦልሬዲ የምታወሩ ሰዎች የጻፋቸው ሰዎች አሁን ደግሞ ደስ የሚለው ነገር ወደ መጽሐፍ እየቀየርከው ነው። ይህ ሊበረታታ የሚገባ ነው። ስለዚህ ቤተሰብም አለ፣ እዚህ ስራው ላይ ያላችሁ ሰዎችም አላችሁ፣ የአካባቢ ሰውም አለ፣ ዞኑም አለ፣ ዩኒቨርሲቲውም አለ። ብዙ ነገር መዘርዘር እንችላለን። አሁን የተቋማት ችግር የለብን። ወደ ተግባር ገብቶ እነዚህን ነገሮች ወደ ታንጅብል የሆነ ነገር ከመስራት ረገድ ግን በቅርብ ጊዜ በአጭር ጊዜ ውስጥ እንዴት እንስራው የሚለው አጭር ውይይት ወይም ፓናል ልትለው ይችላለህ። ስለዚህ ጉዳይ ላይ እንግዲህ ያገባኛል የሚል አካል ሁሉ መጥቶ እንግዲህ ጋሽ ሞላም ሊሆን ይችላል፣ ከሳቸው የበለጠ ሌላ ሰውም ሊኖር ይችላል። መነጋገርና ወደ ተግባር የመቀየሩ ጉዳይ ሊሰራበት ይገባል የሚለውን ትንሽ ስትረስ ለማድረግ ፈልጌ ነው። ተመራማሪውና መምህር አሁን ደግሞ ወደ ደራሲነት የቀየርከው ራስህን እውነት ለመናገር በጣም አድናቂ ነኝ። እውነት እንግዲህ ብዙ ሰው ከዚህ መማር መቻል አለ ለማለት ነው። እስቲ ከዚህ ጋር ተያይዘው በአጭር ውስጥ ደግሞ ያው አሁን ያለው የአካባቢያችን የሀገራችን ሁኔታ ይታወቃል እና እዛም እዚህም ብሔርተኝነት የሚታይ ነገር አለ እና እየከረረ እየሄደ ነው። እዚህ ላይ እንደ ተመራማሪ ምን ይላሉ እስቲ ባጭሩ? አሁን እንግዲህ በሀገራችን ላይ እየታየ ያለው ብሔርተኝነት እጅግ በጣም መጥፎ፣ አብሮ ለዘመናት ተጋብቶ ተጋምዶ የኖረውን ማህበረሰብ የሚያራርቅ ማራረቅ ብቻ ሳይሆን አካባቢውን አገርን በልማት የሚጎዳ፣ ተማሪዎች ትምህርታቸውን እንዳይከታተሉ የሚያደርግ፣ ወላጆች የሕክምና አገልግሎት እንዳያገኙ የሚያደርግ እጅግ አደገኛ ነገር ነው። ይሄ ለማንም አይጠቅምም፣ ያለፈበት ነው። አውሮፓውያኖች ይህን በድሮ ነበር በአንደኛ ዓለም ጦርነት ያሳለፉት። ያ ብሔርተኝነታቸው አውሮፓን አፍርሷታል። አውሮፓን ብቻ ሳይሆን ዓለም ላይ የነበረውን የኢኮኖሚ አቅማቸውን እጅግ እንዲያዳክም ያደረገ። ስለዚህ ብሔርተኝነት ያለፈበት ምንም አይጠቅምም። ብዙ ሀገሮች ራሳቸውን የበተኑበት፣ አሁን ተመልሰው ደግሞ የሚጸጸቱበት ነው። ስለዚህ ይህንን ለማንም የማይጠቅም ምንም ለውጥ የማያመጣ ወደፊት ሀገር የማይገነባ መሆኑን ተረድተው ኢትዮጵያኖች አብረው የመኖር ባህላቸው አዲስ አይደለም። ለዘመናት አብረው ነው በጋብቻ የተሳሰረ አብሮ የተጋመደ ባህሉ፣ እምነቱ፣ ቋንቋ አንድ የሆነ ማህበረሰብ ነውና ሊለያይ የማይችል ማህበረሰብ ነው። ምንም ማለያየትም አይቻልም። ይህን ከብዙ ሀገሮች መማር ይቻላል። እነ ሩዋንዳ በጊዜው በተሳሳተ መንገድ በ100 ቀን በማይሞላ ዘመቻ 1 ሚሊዮን ዜጎቻቸውን አጥተውበታል። እንደ ሩዋንዳ የግድ የአጽም ተራራ መስራት የለብንም። አሁን መማር መቻል አለብን ከዚህ። የመን ፈርሳለች፣ ሶሪያ ፈርሳለች፣ ሊቢያ ፈርሳለች፣ ኢራቅ ፈርሳለች። ትምህርት ሊሆነን ይገባል። ምንድነው የሚባል ብልጥ ሰው ከሰው ይማራል፣ ሞኝ ግን ከራሱ ይማራል ይባላል። ያ ነገር እኛ ላይ እስኪደገም ድረስ መጠበቅ የለብን። አክቹዋሊ አልተደገመም እያልኩ አይደለም፣ ተደግሟል። ብዙ አካባቢዎች ላይ ከፍተኛ የሆነ ዲስትራክሽን ተፈጥሯል። ሀብት ወድሟል፣ ሰዎች ሙተዋል፣ የመንግስት መሰረተ ልማት ወድሟል። አሁን ግን ሊበቃን ይገባል። አይጠቅመንም። ከዚህ በፊትም ኢትዮጵያውያኖች መጥፎውን ነገር ሳይሆን ሲያስተምሩ የነበሩት መልካሙ። ጦርነት ለሀገራችን የመጀመሪያ አይደለም። እንግዲህ በታሪክ አንተም እንደምታውቀው በዘመነ መሳፍንት በሪጂናል ሎርድስ ተከፋፍሎ ለዘመናት ጦርነት ተደርጓል። በአፄ ቴዎድሮስ ዘመን ጦርነት ነበረ፣ በአፄ ዮሐንስ ዘመን ጦርነት ነበረ፣ በአፄ ምኒልክ ዘመን ጦርነት ነበረ። ግን በጊዜው የነበሩ ሰዎች ግን የእነ ምኒልክን መጥፎነት የእነ ዮሐንስን መጥፎነት አይደለም የሚናገሩ የነበሩት። ጦርነት አድርገው ሊሆን ይችላል፣ ግን ይቅር ባይነት ይቅር የማለት ባህል ነበረ። ስለዚህ አሁንም ይቅር መባባል። ያልተጎዳ ኢትዮጵያዊ የለም። በነገራችን ላይ ሁሉም ተጎድቷል። አልተጎዳውም የሚል የኢትዮጵያ ማህበረሰብ የለም። በአንድም ይሁን በሌላ ሁሉም ተጎድቷል። ስለዚህ ልዩ ተጠቃሚነት ወይም ልዩ ተጎጂነት ስሜትን ትተን በጋራ እንዴት መተባበር መቻል አለብን፣ ሀገርን ወደፊት እንዴት ማሻገር መቻል አለብን፣ ለሀገራችን ለልጆቻችን ምን ማውረስ መቻል አለብን የሚለው ነው ማተኮር ያለብን። በተለይ ይሄ ፖለቲከኞች ስራ ነው። ፖለቲከኞች በጋራ በመነጋገር ያላቸውን ችግር የመፍታት ስለዚህች ሀገር እውነት የሚያስቡ ከሆነ ከጦርነት ይልቅ የሚሻለን መነጋገሩ፣ በመነጋገር ወደ መፍትሄ መምጣቱ ነው የሚለውን ሊያስቡበት ይገባል። ይቅር ባይነትን መማር መቻል አለብን። ማህበረሰቡም ቢሆን ከወሎም መማር ያስፈልጋል። በአፄ ቴዎድሮስ ዘመን ወሎን ከቴዎድሮስ በላይ የጨፈጨፈ የለም። በዮሐንስ ዘመን ዮሐንስ ጦሩን አምጥቶ ጎጃምን ጨፍጭፏል፣ ለራሳቸው ዓላማ ቢሆን። ግን የወሎ ማህበረሰብ ምኒልክ ላይ ማለት ቴዎድሮስ ላይ ቂም አልነበረበትም። ይቅር ነው ያለው መጨረሻ ላይ። እንዲያውም አንድ አቧራ ሊትሬቸር ላይ የሚነገረው ምንድን ነው፣ መስታወት የምትባል አንድ የወሎ የአፄ ቴዎድሮስ ተቃዋሚ ቫዛ ላይ ነበረችዋ።
በየጊዜው ጦርነት በመቀስቀስና የቴዎድሮስን የማዕከላዊ መንግስት ለማፍረስ ጥረት ያደረገች ነበር። ልጇን ጭምር ይዞ አፄ ቴዎድሮስ ገሎባል። መጨረሻ ላይ ሲሞት ግን ምንድነው ያለች? መቅደላ ላይ እንግሊዞች መጥተው ቴዎድሮስን ሲገሉ ፋሲካን ሁዳዴን ጾመና ፋሲካ ሲደርስ በአፈር ገደፋሉ ያበሻ ንጉስ ይቅርታን ነው የሚያሳየው። ቀጥሎ ምንድነው ያለች? ልጄን ቢገልብኝ ነበር መናደዴ፣ አባቴን ቢገለው ነበር መናደዴ፣ ይቅር አለ በራሱ ጨቅኖ ይቅር አለ ሆዴ ብላለች። ስለዚህ ይቅር መባባል ነው የሚያስፈልገው። ምንም አያረግም። አፄ ዮሐንስ በጊዜው ጎጃምን ተክለ ሃይማኖትን መጥቶ ባዛር አልታዘዝ ሲል ተክለ ሃይማኖትን ለመያዝ ጎጃምን በወረረበት ጊዜ የጎጃም አርሶ አደርን ጨፍጭፏል። በኋላ ጎጃሚዎች ምንድነው ያሉት? ወደ መተማ ሲመለስ እንግዲህ ሳር ውሃ ላይ ተክለ ሃይማኖትን ካሸነፈ በኋላ የተክለ ሃይማኖትን ጦር ይዞ ወደ መተማ ሲሄድ ንጉስ ከመተማ ሰላም ቢመለሱ ምንድነው ንጉስ ከመተማ ሰላም ቢመለሱ ምናምን ብላ ጎልድሟል ምላሱ ጎጃሜ ምንኛ ጎልድሟል ምላሱ ብላለች። መጨረሻ ላይ ግን መተማ ላይ መሞቱን ሲሰሙ የጎንደር ሃይማኖት ቁማ ስታለቅስ አፈሰሰላ ደሙን አፈሰሰ አፄ ዮሐንስ ብለው መስክረውለታል። ስለዚህ በየትኛውም ሰዓት ኢትዮጵያ ውስጥ ጦርነት ነበረ፣ ግጭት ነበረ። ያ ግጭት ግን ወደ የብሔር መልክ አልያዘም። ፖለቲከኞች ለራሳቸው ኢንተረስት ለራሳቸው ዓላማ ጦርነት ሊቀሰቀስ ይችላል፣ ግጭት ሊፈጠር ይችላል። ስለዚህ ብሔራዊ ማድረግ ከዚህ ከኤትኒክ ግሩፕ ጋር ማያያዝ ማወሳሰብ ተገቢ አይደለም። ስለዚህ ኢትዮጵያኖች ከዚህ መማር መቻል አለባቸው። ተምረናልም ተቀጠናልም፣ እስካሁን ድረስ ብዙ ቅጣት ደርሶብናል። በጣም ጥሩ። ስለዚህ ከዚህ ትምህርት በመውሰድ ወደፊት አንድነትን፣ ሰላምን፣ መተሳሰብን ነው እንጂ መስበክ መቻል ያለብን ልዩነትን ማስተማር ጥሩ አይደለም። ስለዚህ ወደ አንድነት መምጣት አስፈላጊ እንደሆነ ነው እንግዲህ መምከር መፈልግ። በጣም ጥሩ። መሰባሰብ፣ መደራጀት፣ አንድ መሆን፣ መዋሃድ ነው እንጂ መከፋፈሉ ምንም ጥቅም እንደሌለው ያው ከታሪክም እናውቃለን። አንተም ያነሳው ነው። ምክንያቱም የሩዋንዳን እኮ ስታነሳ ዘ ፌት ኦፍ አፍሪካ የሚል አንድ መጽሐፍ አንብቤ ነበረ እና እዚህ ሀገር ከመጣሁ በኋላ እና መልካቸውን እያዩ ነው ቤልጂየሞቹ መልካቸውን እያዩ ትንሽ መልከኛ ይመስሉኛል እነዚህ ቱትሲ የሚባሉት እና አፍንጫቸውን እያዩ ምናምን እነዚህ ቱትሲ ናቸው እነዚህ ሁቱ ናቸው ምናምን እያሉ ሰጥቷቸው መጨረሻ ላይ እንግዲህ እነዚህ ማይኖሪቲ የሚባሉ ናቸው። ማይኖሪቲዎቹ ማጆሪቲዎችን ገዝተዋል ነው ዋናው መነሻው። ተጨቁነናል አይነት ነገር ነው። መጨረሻ ላይ ደግሞ እንደዚህ አይነት ነገር ነው የደረሰው እንዳልከው። በእኛም አሁን ስመለከት መልክ እያየ የመለየት ወይም አክሰንት እያየ የመለየት ነገር እየመጣ ነው። እኔ መተማ የሆነ ጊዜ አንድ ግጭት የነበረ ጊዜ ለሆነ ጊዜ ለትንሽ ነው የተረፍኩት። በነገራችን ላይ ወዲያውኑ ወደ ፖሊስ ጣቢያ ተወስጄ ነው የተረፍኩት እንጂ የነበረውን ነገር አውቃለሁ። እኛ አካባቢ 2008 ላይ የነበረው ሞብ ላይ እዚያ አካባቢ አይ ነበረ ቆሜ ዝም ብዬ አይ ነበረ እና ፊቴን ሲያዩ ሌላ አካባቢ ሰው ነው የሚመስለው እና እያየሁት ነበረ። በቃ የማን ቤት ነበር እየፈረሰ የነበረው? ምንድን ነው የሚደረግ የነበረው? ዝም ብለህ ትታዘባለህ። እና ከዛ አገውኛ በመናገሬ ነው እንጂ የተወኝ ሌላ ችግር ነበር። ሌላ ጊዜ አወራበታለሁ። በነገራችን በጣም አስቸጋሪ ሁኔታ ነው ያለው። ሰው ወደ አእምሮ መመለስ አለበት የሚለውን ነገር ስላነሳ እሱን እኔም ለማጠናከር ነው። እንግዲህ ዛሬ ብዙ ነገር ማንሳት እንችል ነበረ፣ ግን ከጊዜ አንጻር ትንሽ ነገር ነው ስለሳቸው ያነሳ ነው። እጅግ በጣም የማከብረው እውነት ለመናገር የሰራው ስራ ቀላል ነገር አይደለም። አሁንም እየሄድክበት ነው፣ ግን ጎልቶ እንዲነገር ግን መጽሐፉን ጻፍከው እንጂ ሪሰርቹን ሰራሁ እንጂ ጎልቶ እንዲወጣ ከማድረግ የቀረ ነገር ነበረ። እግዚአብሔር የፈቀደው ነገር ዛሬ እንዲሁ ይሄው ሁሉ ነገሩ ሁሉ አካባቢ መነጋገሪያ አድርጎታል። ስለሰራ ነው የሆነው። በቀጣይ ደግሞ እየተገናኘን ይሄ ነገር ወደፊት እንዴት መሄድ አለበት የሚለው ላይ እንነጋገራለን። መጽሐፍ እያዘጋጀ ነው። መጨረሻ ላይ እንግዲህ ልታመሰግነው የምትፈልገው አካልም ካለ ወይም ግለሰብም ካለ የቀረ ጉዳይ የምትለው ካለ 1 2 3 ደቂቃ መውሰድ ይችላለን። ኦኬ፣ በጣም ጥሩ ነው። እንግዲህ ስራው በዚህ ልክ መሰራቱና ትውልዱ በዚህ ልክ መነሳሳት መቻሉ እጅግ ያኮራል፣ እጅግ ያስደስታል። በዚህ እኔም በጣም ደስተኛ ነኝ። ይሄ ነገር እንዲወጣ በማድረግ ደግሞ ከፍተኛ የሆነ ስራ ሰርታል። አንተም እንግዲህ ሚዲያ ነው ትልቁ አቅም። ስራዎችን የሚያወጣ የሚያጎላ ለህዝብ የሚያስተዋውቀው ሚዲያ ነው፣ ትልቅ አቅም አለው። ስለዚህ ሌሎች ሚዲያዎችም በእንደዚህ አይነት ነገር
ነገሮችን ማውጣት ማስፋት ቢለመድ በጣም የተሻለ ነው። ስለዚህ በመጀመሪያ እንትን ላመሰግንህ እወዳለሁ። እንደዚህ ስራው ጎልቶ እንዲወጣ ኢንተርቪው በማድረግ የሌላውን አቅም በማሰባሰብ ስራ እንዲሰራ የምታደርገው ጥረት እጅግ የሚደነቅ ነው። ምስጋና ይገባሃል። በመቀጠል ይሄ ስራ ብቻዬን የሰራሁት አይደለም፣ የእኔ የግል ውጤት ብቻ አይደለም። ብዙ ሰዎች ተሳትፈውበታል። ቤተሰቦቹ ተሳትፈዋል። ሌሎች የመንግስት አካላት ተሳትፈዋል። እነሱ ሁሉም ምስጋና ይገባቸው ነው የምልህ። በተለይ ግምጃ ቤት ያለችዋ እማሆይ ጉዳይ ቸኮል እሷ ባትኖር ኖሮ ፕሮፌሰር ተሰማን ማግኘት አልችልም ነበር። አላቅም፣ እንደውም ፕሮፌሰር ተሰማ አሜሪካን ሀገር ይኑር ፕሮፌሰር ተሰማ የሚባል ሰው ይኑር አላቅም። ብዙ ነገሩን መረጃ እንዳገኝ ያደረገችኝ እህቱ እማሆይ ጉዳይ ቸኮል ናት። በጣም አመሰግናታለሁ። ከዚህ በመቀጠል ፕሮፌሰር ተሰማ ብዙ ነገሩን በማመቻቸት ሰዎችን ኢንተርቪው እንዳዘጋጅ ሰዎችን በመጠየቅ በማስፈቀድ መረጃ በማሰባሰብ እስከ መጨረሻው ድረስ አለሁ ብሎ ከጎኔ ይሄ ስራ ዳር እንዲደርስ ያደረገው እሱ ነው። በዛ አጋጣሚ ከፍተኛ ምስጋና እንዳለ መግለጽ ፈልጋለሁ። ከዚህ በተጨማሪ ሳይሰስቱ ቤታቸው ድረስ እየወሰዱኝ ተንከባክበውኝ መረጃ የሰጡኝ የጓድ ወሬ ቸኮል የቀድሞ ጓደኞቹ እነ አቶ ፋሲካ ሲደለል፣ እነ ኮሎኔል እንዳለ ተሰማ ነፍሱን ይማረው፣ አሁን የዛሬ ዓመት ሙቷል። ዶክተር አስማማው ቀለሙ፣ እነ አቶ አበበ ወርቁ፣ ሌሎችም አሁን ዘርዝሬ አልጨርሳቸውም በስም ከፍተኛ የሆነ ትብብርን ያደረጉልኝ ቤታቸው ድረስ እየወሰዱ መረጃ የሰጡኝ ያገዙኝ የተንከባከቡኝ ናቸው። እነሱንም አመሰግናለሁ። ቀጥሎ መረጃው ሲሰናዳ አርካይቭ ሲወጣ ወይም አርካይቭን ስፈልግ አዲስ አበባ ዩኒቨርሲቲ፣ የአዲስ አበባ የኢትዮጵያ ቤተመዛግብትና ቤተመጻሕፍት ኤጀንሲ መረጃውን ስፈልግ ከፍተኛ ትብብር አድርገውልኛል። በጣም ትልቁን ስራ የሰሩት ደግሞ ገንዘብ ሚኒስቴር ላይ እና ንግድ ሚኒስቴር ላይ ስለነበረ አጠቃላይ የእሳቸው ፕሮፋይል የሚገኘው እዚህ ነበረ። ገንዘብ ሚኒስቴር እና ንግድ ሚኒስቴር መስሪያ ቤቱን ሲያዘዋውሩ ሾላ ገበያ አካባቢ ነው ያለ መረጃቸው። መረጃውን ፈልጎ ማግኘት እጅግ አድካሚ ነበረ። ዳምፕ የተደረገ ስለነበረ እዚያ ያለ የመዝገብ ቤት ሰራተኛ ነው አጠቃላይ ፕሮፋይላቸውን ፈልጎ ያገኘልኝ። እንግዲህ አሁን ይህን የሚሰማ ከሆነ ከፍተኛ ክብሮትና አድናቆት እንዳለኝ መግለጽ ፈልጋለሁ። እሱንም በመጨረሻም ሪሰርቹን ኤዲት በማድረግ በማገዝ አይዞ በማለት የተባበሩኝ ጓደኞች አሉ። ለእነሱ ሁሉ ምስጋና ማቅረብ እፈልጋለሁ። እንግዲህ ሪሰርች በባህሪው ብቻውን የሚሰራ ስራ አይደለም። ብዙ ሰዎች አብረው ይሳተፋሉ። የብዙ ሰዎች የጋራ የድምር ውጤት ነው። ስለዚህ እነሱ ሁሉን በዚህ አጋጣሚ እጅግ ላመሰግናቸው እፈልጋለሁ። እሺ፣ በጣም ጥሩ። እኔም በጣም ነው የማመሰግነው። እንግዲህ ብዙ ነገር አነስተን አሁን መጨረስ ስለማንችል ዋና ዋና ጉዳዮችን ነው በተወሰነ ደረጃ መቀነጫጨብ ሞከር ነው። በሂደት ደግሞ ቅድም እንዳልከው አቅሙን ማሰባሰብ ነው። ከቤተሰብ አካባቢ ያለውን አቅም፣ በዛ በእኛ አካባቢ ያለውን አቅም፣ እናንተ አካባቢ ያለ አቅም፣ ወረዳም ዞንም አካባቢ ያለውን አቅም አሰባስቦ ምን ይደረግ ለትንሽ ሰው ምን ይደረግላቸው ለእሳቸውና ለመሰሎቹ ሌሎችም እንደዚህ አይነት ለአካባቢው ለሀገራችን ከፍተኛ አስተዋጽኦ ያደረጉ እውቀትና ሙያ የነበራቸውን ሰዎች በማንሳት ስማቸውን በማጉላት ትውልዱ እንዲማርበት እንዲበረታታበት ማድረግ ጠቃሚ ስለሆነ ሁሉም ሰው የራሱን ኮንትሪቢዩት ማድረግ መቻል አለበት። መማር ማለት እሱ ነው። አለበለዚያ ያው ወረቀቱን ወስዶ የተሰጠውን የራሱን ስራ መስራት ብቻ ከሆነ እሱ መማር ስላልሆነ እጅግ በጣም በርካታ ምሁራን አሉን። አሁን እንጅባራ ዩኒቨርሲቲም ትልቅ አቅማችን ነው። እውነት ለመናገር ምሁራን ማህበር አሁን ተመስርቷል። እኛ የተማረ ሰው አቅም ችግር የለብን። መደጋገፍ ላይ ግን በጣም ችግር አለብን። በጣም ችግር ነው ያለብን። ጓደኛ የምትለው ወይም በጣም የቅርብ ሰው የምትለው እንኳን ኢንከሬጅ አያደርግም። ይችን ፌስቡክ እንኳን ማነው ዩቲዩብ እንኳን ከፍተን ሰብስክራይብ እስቲ አድርጉ ብለህ ስትላቸው ሰብስክራይብ ለማድረግ እንኳን በጣም ተቸግረናል። ይሄ ምንድነው? የቅንነት ችግር እንጂ ሌላ ችግር አይደለም። እሱ አላደረገ ለእኔ ምንም የሚፈይደው ነገር የለም። እኔ ገንዘብ ላገኝበት ምናምን አይደለም። የራሴን ጊዜ እዚህ ሀገርን ጊዜ ገንዘብ ነው። የራሴን ጊዜ ገንዘብ አውጥቼ የምሰራው ነው። ያንን ጠብቄ አይደለም። ግን እንድንሰራበት ወይ ይህንን ቴክ ኦቨር የሚያደርግ ሰው መኖር መቻል አለ። ዩቲዩብ እያንዳንዱ ሰው መክፈት አለበት። በነገራችን በተለይ ዋይፋይ ያላችሁ ሰዎች እንደነ መምህር አዳሙ ያላችሁም አሁን ዩቲዩብን ብትከፍቱ አሁን በጣም ቀላል ነው። የሰራችሁንም ስራ እንዲጠብቃችሁ በሌላ ሚዲያ እንዲተላለፍ ብትፈልጉ ቢደረግ እንኳ ሊያረካላችሁ አይችልም።
ስለዚህ አሁን መጽሐፍም እየጻፍክ ነው፣ የሰራው ስራ አለ። ለትውልዱ ማስተላለፍ አስፈላጊ ከሆነ በእጃችን ነው ያለው እና ይህን ሁላችሁም እንድሰሩበት ኢንከሬጅ አደርጋለሁ። መደጋገፍ አለብን፣ ቅንነት ሊኖረን ይገባል። ስለዚህ አሁን ዋናው ታርጌቱ ደጋግሜ አንተም ደጋግመህ እንዳነሳው የእኚህን ታላቅ ሰው ስም እንዲነሳ ምን እናድርግ ነው። አቅም ማሰባሰብ አለብን። እንዴት እናሰባሰበው? ቅድም አንተም የጠቀስካቸዋለን፣ የሚያነሳቸዋሉ። በውስጥም እንግዲህ እንነጋገራለን። በተግባርም አዚያሉ ቅድም እያናገርኩት ነበረ። እንዲያው አስቸግሮት ከሆነ ለእኔ ለምን እኛ ጋር አይመጣም እያለ ነበር። አይ እንገናኛለን ብሏን ተገናኙ ብየዋለሁ። ተገናኙ። ስንገናኝ ነው የምንነጋገረው። በነገራችን ላይ ስንገናኝ ነው። በቅንነት ከተገናኘን በቃ ምንም ድንበር የለም። በርካታ ነገሮችን መስራት እንችላለን። ኢንከሬጅ ተደራርጉ። በተግባር ጋር በሆነ ነገር ነው የተገናኘነው። በነገራችን ላይ ጋሽ ሞላ በቀለን ኢንተርቪው አድርጌ ከዚያ የሆነ ኮመንት ጻፈ እዚያ ጋር እና በጣም ቅንነት የተሞላበት ኮመንት ነው የጻፈው። እንደ አንተ ማነህ እስኪ ቆይ እንነጋገር ብዬ ተነጋገር። ዩኒቨርሲቲ አካባቢ ያሉ የዲፓርትመንቷን ሄድም አሁን እንዳገኝ ያገዘኝ ስለሆነ ለመናገር አሁን የእሱ ጽሁፍ እዛ ፌስቡክ ላይ መለጠፉ ራሱ ይሄው ከአንተ ጋር አገናኘን ማለት ነው። ስለዚህ ይህንን ነገር በደንብ ተቀራርበን ከሰራን የማስፋት ነገር ስላለ አንተ ደግሞ አሁን በምሁራን ማህበርም በጽሁፍም ብዙ ነገር እየሰራ ስለሆነ ይህ ነገር መውጣት አለበት። እንዲወጣ ደግሞ የራሳችሁ የሆነ ሶሻል ሚዲያ ሊኖር ይገባል። ለጊዜው ፌስቡክ ልትለቅ ትችላለህ። አሁን በተግባር በብዛት የሚጽፈው ፌስቡክ ላይ ነው። ያንን ጀምር ማለቴ በደንብ ሄድበት። የቀሩ ነገሮችን እዛ ጻፍልን፣ እናገኘው። ዩቲዩብን ክፈት። በቃ በሞባይል ብቻ አንድ ላፕቶፕ ካለችው ቢሮ ላይ ሆነ ብቻ የምንሰራው። እኔም አግዝህ ነገር ካለ ኢንፎርሜሽን ደረጃ ኢንከሬጅ አደርግሃለሁ። የበለጠ ግን ብዙ ነገር እንደምሰራ ነው የሚታየኝ። እውነት ለመናገር በቅንነት እንደምንነጋገር ብለህ ስለመጣ በጣም ነው የማመሰግን። ሌላ ጊዜም እንገናኛለን። ብዙ ወሬ አበዛው መሰለኝ። አመሰግናለሁ። ተመራማሪ አዳሙ፣ መማር እንዳንተ ነው። በጣም አመሰግናለሁ። ወደፊት ብዙ ነገሮችን እንደምንሰራ ተስፋ አለኝ። እንዳልከው ሁሉ ብዙ የሚጻፉ ያልተነገረላቸው ታሪኮች አሉ በአካባቢያችን ላይ። ስለዚህ እነሱን መስራት ማነሳሳት የኛ ስራ ነው። እንግዲህ ተመራማሪዎች ትልቁ ስራ የተደበቁ ነገሮችን አውጥቶ ለማህበረሰቡ ማሳየት፣ ህብረተሰቡ እንዲማርበት ማድረግ ነው። አሁን እንዳልከው ሁሉ ያልተነገረላቸው ታሪኮች አሉ። ቅድም እንዳልከው ሁሉ አለማው ደስታ ለምሳሌ አሁን በውራና ላይ እጅግ የሚታወቅ በደርግ ሰዓት ያን የህብረት ስራ ማህበር ወይም አምራች እየተባለ የሚጠራውን አስታውሳለሁ። ከኢትዮጵያ 7 ደረጃዎች አሉት የህብረት ስራ ማህበር ወይም አምራች የሚባሉት። ከኮሚኒዝም ስርዓት ውስጥ 7 ደረጃዎች አሉ። ውራናን ሞዴል ያደረገ ነው። በኢትዮጵያ በህብረት ስራ ማህበር ሞዴል ሲሆን ከደጀን አለች አንድ ከተማ የትኖራ የምትባል በኢትዮጵያ ውስጥ ከፍተኛ ደረጃ ላይ ደረሰች እሷ ነበረች። የትኖራ የምትባለው እንዳይላሉ ዘመን የምታውቀው ከሆነ በደንብ ይነገራል። ላቋርጥህ ነው። ይህንን ራሱን ችለን እናወራበታለን። ምክንያቱም አምራቾች የሚባለው ኮንሴፕሽን የዛ ጊዜ ሚስ ኮንሴፕሽን ስለነበረ አሁን ነጋቲቭን ብቻ እኔ አንድ ቀን ያየኋቸው ይመስለኛል። የሆነ ቦታ ረዘም ያሉ አንተ መቼም አታውቃቸውም። ታውቃቸዋለህ? አንድ ቀን ያየኋቸው ይመስለኛል። ራሱን አጀንዳ አድርገን ልናወራበት ስለምንችል የሚነሳሱ በርካታ ነገሮች አሉ የሚል ነው። ስለዚህ እንገናኛለን። ከ1 ሰዓት በላይ ነው የወሰድነው። ወደ 1 ሰዓት ከ10 ምናምን ሆኖናል። ስለዚህ በቀጣይ ስትልን አመሰግናለሁ። ሌላ ጊዜም እናወራበት የምንገናኝበት ይኖራል ብዬ ተስፋ አደርጋለሁ። በቃ ርዕሶችን ስለነዚህ ጉዳዮች እንነጋገር። ከእንግዲህ በኋላ እንገናኛለን። ችግር የለም። እግዚአብሔር ይስጥልኝ። ሰላም ሁንልኝ። በጣም ነው እግዚአብሔር ይስጥልን። አመሰግናለሁ። ያው ሰላም። ቻው፣ ደህና